ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እንግዲህ ለሁለት ሳምንት ትንሽ ጠፋ ብለን መተናል። ያለፉት ቅዳሜዎች ሁላችሁም እንደምታውቁት የሕማማት ሳምንትና የትንሣኤ ዋዜማ ሳምንት ስለነበር በእነዚህ ሁለት ሳምንታት ውስጥ የክርስቶስን ሕማምና ያው ትንሣኤውን እያሰብን ማሳለፍ ስለነበረብን ለዛ ነው ወደ ኋላ ያልነው። አሁን ወደ ቀደመው ትምህርታችን ተመልሰናል። እግዚአብሔር ከኛ ጋር። ዛሬ እግዚአብሔር ቢወድና ቢፈቅድ የምንነጋገረው እግዚአብሔር የሚያስተምረን ስለ ክፉ ልማድ ወይም ሱስ ይሆናል። ይህን እንግዲህ አስቀድመን በመጀመሪያው በሰራናቸው ቪዲዮ ውስጥ 8 ኤፒሶድ እንደሚኖረው ትምህርቶች እንደሚኖሩ ተነጋግረን ነበር። ሁሉም ተከታታይና ተያያዥነት ይኖራቸዋል። ከዚህ በፊት የነበረው ትምህርታችን ያው ዲፕሬሽን ወይም ድባቴ ነበር። በጣም ብዙ ወጣቶች በዚህ በድባቴ በዲፕሬሽን ሲጠቁ ብዙውን ጊዜያቸውን በጨለማና በክፍል ውስጥ ወይም ደግሞ ይህንን ስሜት ለማምለጥ የማይሆን ኃጢአት ውስጥ እንደማምለጫነት ተጠቅመው እንደሚገቡበት ተነጋግረን ነበር። ከነዚህ ሁሉ ነገር ውስጥ ደግሞ የመጀመሪያውና ትልቁ ነገር ክፉ ልማድ ነው ወይም ደግሞ ልምድ የሆነ ኃጢአት ወይም ደግሞ ሱስ ነው። በጣም ብዙዎቻችን ብቻ ሳይሆን ሁሉም ክርስቲያን ማለት ይቻላል ጾር አለበት። ከዚህ በፊት እንደተነጋገርነው ጾር ማለት ጦር ማለት ነው። በየዕለቱ በየጊዜው አንድን ሰው የሚወጋው የሚፈትነው አንድ ኃጢአት አንድ የሚቸገርበት ወደ እግዚአብሔር እንዳይቀር መንፈሳዊ ተግባራትን እንዳያደርግ ወደ ንስሐ ወደ ስጋው ደግሞ ወደ መንፈሳዊ ሕይወት ወደ ተስተካከለ መንፈሳዊ ሕይወትና የቅድስና ሕይወት ውስጥ እንዳይገባ የሚያደርገው የሆነ ጾር ይኖርበታል። ሁላችንም የራሳችን የሆነ ደካማ ጎን አለን። ሁላችንም በጣም ብዙ ነገሮች ላይ ጎበዝ ልንሆን እንችላለን፣ ግን ጎበዝ ያልሆንበት ነገር ደግሞ አለ። ሌላ ሰው በጣም የሚፈተንበት ነገር ለእኛ በጣም ቀላል ሊሆን ይችላል። እኛ የምንፈተንበት ደግሞ ለሌላው ሰው ቀላል ሊሆን ይችላል። ግን ሁላችንም ስፔሲፊክሊ ከአንድ ኃጢአት ጋር ዲል እናደርጋለን። ከአንድ ክፉ ልማድ ጋር እንታገላለን። ሁልጊዜ ንስሐ አባቶቻችን ጋር ሄደን መናዘዝ እስኪያስጠላን ድረስ በጣም ስለሰለቸን ብዙዎቻችን ከንስሐ አባቶቻችን ከንስሐ ከስጋው ደግሞ ከቤተክርስቲያን የራቅነው በዚህ ክፉ ልማድ የተነሳ ነው። ሁሌም እንደምንለው ሁላችንም ማድረግ ሳንፈልግ የምናደርገው አንድ ኃጢአት አለ። በየቀኑ የምንታገለው ላለማድረግ የምንጠራው ምናልባት ደግሞ በየቀኑ እያደረግነው ያለን ሳናውቀው መቼ እንደገባንበት መቼ እንደጀመርነው ሳናውቀው የተያያዝነው አንድ ኃጢአት ክፉ ልማድ አለ እና ዛሬ የምንነጋገረው ስለሱ ነው። እንዴት ነው የገባነው? ለምንድን ነው የገባነው? ምክንያቶቹ ምንድናቸው? መጨረሻስ መፍትሄው ምንድነው የሚለው እናያለን። እግዚአብሔር ከኛ ጋር በመሆን እንዲያስተምረን እንዲመክረን የሱ መልካም ፈቃድ ይሆናል። እንግዲህ ቅዱስ ዮሐንስ አፈወርቅ ልማድ ሁለተኛ ተፈጥሮ ነው ይላል፣ ወይም ሁለተኛ ባህሪ ነው ብሎ ይገልጿል። ምክንያቱም ሁላችንም የራሳችን በጣም በድግግሞሽ ምክንያት የተላበስነው የሆነ ማንነት አለ አይደል? ስለዚህ ክፉ ልማድ ደግሞ ሁለተኛ ማንነት ነው። የራስን ማንነት መቀየር እንደሚከብደው ሁሉ ክፉ ልማድን ማስተካከል ደግሞ በዛው ልክ በጣም ይከብዳል። ስለዚህ ያንን የተላበስነውን የኖርንበትን ማንነት ቀየረን ሌላ ሰው መሆን እንደሚከብደው ሁሉ ያንን ክፉ ልማድ ልክ እንደ ተፈጥሮ ነው፣ ልክ እንደ ሕይወት ማንነት ነው፣ እንደ ራሳችን ማንነት ተላብሶ የሚኖረው ይላል ቅዱስ ዮሐንስ አፈወርቅ። በጣም ከባድ ያደረገው ከክፉ ልማድ ከአንድ ኃጢአት መላቀቅ በጣም ከባድ ያደረገው እንደ ሁለተኛ ተፈጥሮ እንደ ሁለተኛ ማንነት እንደ ሁለተኛ ባህሪ አብሮን ስለሚኖር ነው ማለት ነው። እንግዲህ ክፉ ልማድ በመንፈሳዊው ዓለም የኃጢአት ባርነት ተብሎ ነው የሚጠቀሰው። እንደውም ዮሐንስ ወንጌል ላይ ኃጢአትን ሁሉ የሚያደርግ ሰው የኃጢአት ባሪያ ነው ይላል። ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው እና ስጋችን ከነፍሳችን በላይ ሆኖ ነፍሳችን ለስጋችን ተገዝታ በባርነት ውስጥ ሆና ያንን የስጋ ፍትወት ያንን የስጋ ኃጢአት በየቀኑ ስናደርገው ተገዝታ ሳትከላከል አቅሟ አልቆ እንድትኖር ያደርጋታልና የትኛውም ኃጢአት ባሪያ ያደርጋል መጨረሻው። ብዙ ኃጢአት ልንሰራ እንችላለን፣ ግን ሁላችንም ባሪያ የሆንበት ደግሞ ያ ክፉ ልማድ አለ፣ ያ ኃጢአት አለ። ስለዚህ የኃጢአት ባሪያ ሆነን ነው እየኖርን ያለ ነው። በዚህ ክፉ ልማድ የተነሳ እስረኛ ሆነን ነው። ወደ ፈለግነው መንቀሳቀስ አንችልም። የፈለግነውን አይነት ሰው መሆን አልቻልንም። የፈለግነው አይነት ስሜት እንዲሰማንም ማድረግ አልቻልንም። ስለዚህ በጣም ብዙ ነገሮቻችን ሚዘርብል ያደረገብን፣ ከእግዚአብሔር ያራቀን፣ ከብዙ ሰዎች ያራቀን፣ ለራሳችን ያለን አመለካከት በጣም አነስተኛ እንዲሆን ያደረገው፣ ለብዙ ወጣቶች ራስ ማጥፋት፣ ለብዙ ወጣቶች ቅድም እንዳልኳችሁ ዲፕሬሽን፣ ተስፋ መቁረጥ፣ ከሰዎች መራቅ፣ ብዙ ህመሞች ምክንያት ጀርባ ይህ ክፉ ልማድ ይህ ሱስ አለ፣ ይህ ኃጢአት አለ እና ያው እንደ ምሳሌ እንኳን እናንሳቸው ብትባሉ ያው ሁላችንም የምናውቃቸው ሰብስታንስ አዲክሽን የሚባሉት አሉ። ለምሳሌ ሲጋራ፣ ጫት፣ እንደዚህ አደንዛዥ እጾች ሊሆኑ ይችላሉ። እነዚህን የመሳሰሉት ሰብስታንሶች ናቸው። በጣም ብዙ ወጣት እንግዲህ በዚህ ተለክፎ ነው ያለው። አሁን በዚህ ጊዜ ደግሞ የመጣ ብዙ ነገር አለ። የሚጠጡ ነገሮች፣ የሚበሉ ነገሮች፣ የሚዋጡ መድኃኒቶች፣ ድረጎች በጣም በማይገመት ሃይስኩል ላይ ባሉ ወጣቶች እንግዲህ በጣም የተዘወተረውን ጭራሽ እንደሚያኮራ ነገር በጣም ብዙ ወጣቶች በእጃቸው ፎቶ እያነሱ የሚለቁበት በጣም አዲክቲቭ የሆኑ ነገሮች መጥተዋልና
ሳናውቀው ስለሚያነቃ ብቻ ወይም ደግሞ ጥሩ ስሜት እንዲሰማን ስለሚያደርገን ብቻ ሃይፕ ስለሚያደርገን ብቻ በጣም ብዙ ወጣቶች በዩኒቨርሲቲም በተለይ በሃይስኩል ያሉ ወጣቶች በዚህ ተጠቅተው ይገኛሉ። የመጀመሪያው ሱስ ክፉ ልማድ ብለን የምንጠራቸው እነዚህ ሰብስታንስ ሲሆኑ የሚታዩ የሚጨበጡ ግን በጣም አዲክቲቭ ሆነው መላቀቅ ያቃተን ነገሮች ናቸው። በሁለተኛው ኤፒሶዳችን ላይ ሶሻል ሚዲያ ልክ እንደሰራው ዲጂታላይዝድ የሆኑ ወይም የዲጂታል የሆኑ ሱሶች አሉ። በተለይ የስልክ ሱስ የአብዛኞቻችን በጣም ሱስ ነው። በቃ ኦልሬዲ ንስሐ መግባት ያለብን ነገር ነው። ነገራችን ላይ ያው ከዚህ ቤት ስለተነጋገርን እንጂ ሶሻል ሚዲያ፣ ስልክ ሁላችንም ጠዋት ተነስተን መዝሙረ ዳዊታችንን አይደለም ዳብሰን መቼ የምንፈልገው ስልካችንን። የመጀመሪያው አይናችን የሚያርፈው የጌታችን ስዕል ላይ አይደለም፣ የጌታችን ስዕል ላይ አይደለም፣ ስልካችን ላይ። ይሄ በራሱ አንድ ራሱን የቻለ ኃጢአት ነው፣ ልማድ ነው፣ ክፉ ልማድ ነው። ስለዚህ ይሄን የስልክ ሱሰኛ ነን ብለን እኮ ንስሐ መግባት አለብን፣ እግዚአብሔርን ይቅርታ መጠየቅ አለብን፣ ንስሐ አባቶችን ሊመናዘዝ አለብን። ሌላኛው በጣም አሁን ብዙ ወጣት የተፈተነበት ያለው ትዕይንተ ዝሙትና ግብረ አውናን ወይም ደግሞ ሁላችን በምናውቀው ፖርኖግራፊና ማስተርቤሽን ነው። ስለዚህ በጣም እንግዲህ ረዘም ያለ ነገር ልንሰራበት እንችላለን። አሁን ዲቴል ማውራት አልችልም፣ ግን በዚህ ደግሞ ያልተያዘ የለም እስከምንል ድረስ በጣም ብዙ ወጣቶች በተለይ ወንድሞቻችን በዚህ ተጠቅተው ራሳቸውን እስኪጠሉ ድረስ በጣም መጥፎ ዲፕሬሽን እስኪገቡ የትዳር ህይወታቸው፣ የፍቅር ህይወታቸው ከቤተሰቦቻቸው ጋር ያለው ከራሳቸው ጋር ያላቸው ግንኙነት እስኪበተን ድረስ በዚህ ኃጢአት የማይሰቃይ የለም። በጣም ብዙ ኦልሞስት ከ70-80% በላይ የሚሆኑ ወጣቶች በዚህ ጉዳይ ይጠቃሉ። እና ይሄም አንድ ዲጂታላይዝድ የሆነ የሚታይ ነገር ነው። ሰብስታንስ አይደለም፣ የምንጨብጠው አይደለም፣ የምንገዛው ነገር አይደለም። ግን አሁን ዘመናችን ላይ የመጣው በጣም የብዙ ሰው ህይወት እያበላሸ ያለ ሱስ ነው፣ ዲጂታላይዝድ የሆነ ሱስ ማለት ነው። ሌላኛው ልምድ የማይመስለን ደግሞ የአንደበት ልማዶች አሉ። ለምሳሌ ሐሜት አሁን በጣም ብዙ ሰው እንደ ኃጢአት አየው። ኮንሸስም አይደለም እንጂ አይመጣለትም፣ ስህተት እንደሆነም አይገባውም፣ አይደነግጥም። አንድ ሰው ሲያማ ስለሆነ ሰው ስናወራ እንደነግጥም ምንም አይመስለን፣ እንኳን ኃጢአት ሊመስለን አይደለም። እና በጣም ብዙ ሰው ሱስ ሆኖበት እያንዳንዱ ወሬ ላይ እያንዳንዱ ቡናም ስንጠጣ ምግብም ስንበላ የትኛውም ስራ ላይ ስለሆነ ሰው ማውራት መረጃ መለወጥ ምናምን ሊመስለን ይችላል። በተለይ አሁን ሶሻል ሚዲያ ላይ ደግሞ ታውቁታላችሁ ምን አይነት ሁኔታ ውስጥ እንደሆነና ይህ ራሱ አንድ ራሱን የቻለ ልማድ ነው፣ ክፉ ልማድ ነው፣ ኃጢአት ነው። ይሄም እንዳልኳችሁ ቅድም ልንናዘዝ የሚገባን ኃጢአት ነው የሚወድብና ሐሜት፣ ክፉ ንግግሮች፣ ስድቦች፣ ለምሳሌ መጥፎ ነገሮች መነጋገር። አሁን የብዙ ሰዎች አሁን ቤስት ፍሬንድ ወይም ደግሞ ጓደኞች ነን ብለው የሚያስቡ ሰዎች በጣም ፍቅራቸውን የሚገላለጹት በስድብ ነው። እና ስድብ ይሄ የለመደብን ስድቦች አሉ፣ ሁላችን የምንታወቅበት ስድብና እሱ ራሱ አንድ ራሱን የቻለ ኃጢአት ነው። መሐላ፣ እግዚአብሔርን ስም በከንቱ አትጥራ እኮ ከአስርቱ ትእዛዛት አንዱ ትእዛዝ እኮ ነው። ስለዚህ መሐላ ማርያምን፣ ገብርኤልን፣ እግዚአብሔርን እያለን እንግዲህ የተከበረውን የምንሰግድለትን ስም የእግዚአብሔርን የሚሰገድለት ጉልበት ሁሉ ለእግዚአብሔር ስም ይሰግዳል ነው የሚለው። ለክርስቶስ ስሙ ይሰግዳል፣ ለስሙ የሚሰገድለት ስም በታቦት ላይ ቀርጸን የምንሰግድለት ስም ነውና ይህንን አልፋና ኦሜጋ የተባለ ስሙን ስራ የሚሰራውን ስሙን እግዚአብሔር ከተባለ የሚሰራውን ስሙ እንደው በጣም የሚደንቀኝ አንድ ታሪክ አለ። አንድ አባት በጣም በሱ ቦታ ላይ ያሉ ከእሱ ከተማ ላይ ያሉ ዙሪያዎች ሁሉ በጣም የእግዚአብሔርን የአምላኩን ስም በሆነውም ባለውም ሲጠሩ ሲምሉ በጣም ይበሳጭና አንድ ምንድን ያደርጋል? ከዛ በኋላ የአምላኩ ስም በተጠራበት ሁሉ ይሰግዳል። እግዚአብሔርን ሲሉ አጠገባቸው ይሰግዳል፣ የእሱ ስም በተጠራበት ሁሉ ይሰግዳል። እና እነዛ ሰዎች በጣም ሲሰለቻቸው ሲደነግጡ በእሱ ምክንያት የተነሳ የአምላካቸውን ስም በከንቱ ከመጥራት ወደኋላ አሉና በተቻለን አቅም ከአንደበታችን የአምላካችንን ስም በከንቱ ለሆነውም ላለሆነውም ለውሸቱም ለእውነቱም ላለመጥራት መጣር አለብን። አብዛኞቻችን በልምድ የምናደርገው። ስለዚህ ይሄ ምን አይነት ልምድ ነው? ክፉ ልምድ ነው፣ ክፉ ልማድ ነው፣ ሱስ ሆኖብናልና ሌላው ደግሞ ያው በጣም በአንደበት በኩል የሚነገረው ከንቱ ንግግር ነው፣ ዋዛ ፈዛዛ ቀልድ ነው። አሁን ቀልድ እንደ ዛሬ ዘመን የበዛበት አለ ብዬ አላስብም። በየትኛውም ቲክቶክ ብታዩ ሜም ቢባል እያንዳንዷ ነገር ሁሉ ደግሞ አምላኬ እንደዚህ በለኝ ጌታዬን ምናምን እያለን ብቻ ከእግዚአብሔር ጋር ከፈጣሪ ጋር ፈጣሪ እንደዚህ ሲልህ ምናምን እናውቃቸዋለን። መቼም በእግዚአብሔር ስም የሚቀለዱ ቀልዶችን እናውቃቸዋለን። እና በጣም አጸያፊ ናቸው፣ በጣም ክፉ መጥፎ ልማዶች ናቸው። በጣም መተዋለን። እንደው እግዚአብሔር እንዲታረቀን ከፈለግን በእንደዚህ አይነት ጉዳይ ላይ ባነሳተፍ በጣም ጥሩ ነውና የማይሆን ነገር ላይ መቀለድ ጥሩ አይደለም። ይሄ ጨዋታ በልክ ነው መሆን ያለበት። የተፈጠርነው እየተጫወትን እየተዝናናን ኖረን እንድንሞት አይደለም። በነገራችን ላይ በብዙ ጭንቅ መንግስተ ሰማያት እንድትወርሱ ተብሏል። በብዙ ጭንቅ፣ በብዙ ህመም፣ በብዙ መከራ ነው መንግስተ ሰማያት የምንወርሰው። እንደዚህ እየቀለድን እየተፈታታን ቺል እያደረግክ የምትወርሳት መንግስተ ሰማያት የለችም። እና ስራችን ላይም ከጓደኞቻችን ጋር ስንገናኝ፣ ከብዙ ሰዎች ጋር ስንገናኝ ብዙ ነገራችን ጨዋታ ቀልድ ነውና ከንቱ ንግግር ፌዝ ነው እና ፌዘኛ መንግስተ ሰማያትን አይወርስም ይላል። በነገራችን ላይ ቃሉ አይወርስም። ፌዘኛ ማለት እንግዲህ በእግዚአብሔር የሚያሾፍ በመላእክት የሚያሾፍ ምን መስራት እንዳለብን እንኳን አናውቅም። ያው ማወራው ስለምን እንደሆነ በደንብ ይገባቸዋል። ቲክቶክ እንኳን አሁን የሚሰሩትን ቪዲዮዎች በደንብ ማየት እንችላለን።
መቼ ነው እግዚአብሔር እንደዚህ ሪፕሬዘንት መደረግ የጀመረው? መቼ ነው እንደዚህ አውርደን ማየት የጀመረው አምላካችን መላእክትን እንደዚህ መቼ ነው? ስለ ቅዱስ ገብርኤል ስናወራ ስለ ቅዱስ ሚካኤል አሁን በዘፈን እንኳን ኤዲት ሲደረግ በጣም ብዙ ጊዜ እናውቃለን አይደል? የቤተክርስቲያን የቤተ መቅደስ ስርዓቱን ወይም ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጉላት በሚል እንትን በዘፈን ኤዲት ማድረግ በቀልዶች በሜሞች ምናምንና ይሄ በጣም መቆም ያለበት ነገር ነው። ስለዚህ በአንደበት የሚነገሩ ቀልድ የሚመስሉን ቀላል የሚመስሉን ስድቦች፣ ከንቱ ንግግሮች፣ ሐሜቶች እና መሐላዎችን ማቆም ያስፈልጋል። ይሄ በጣም ትልቁ ሌላኛው ክፉ ልማድ ያላስተዋሉ ክፉ ልማድ ነው። ሌላኛው ስጋዊ ምኞት ነው። ከዚህ ውስጥ በጣም የሚጠቀሰው ያው ዝሙት ነው። በጣም ብዙ ወጣቶች እየተፈተኑበት ያለው ነገር ሁላችንም የምንፈተንበት ነገር ጾር ነው፣ ፍትወት ነው። በጣም ምኞት ስለሆነ የእሳት ጊዜ ላይ ስላለን የማይፈተን ወንድና ሴት የለም። አሁን በዚህ ጊዜ በጣም ነግሶ እንግዲህ አለቅ ያለ ግብረ ገብነት የጎደለው አኗኗር እያየን ያለ ነውና እግዚአብሔር በእውነት ከዚህ ነገር ያውጣን። በከተማችን በሀገራችን የምናያቸው ነገሮች በጣም ብዙ ናቸው እና አሁን ልምድ ሆኗል ማውራት። ለምሳሌ ስለ እንደዚህ አይነት ጉዳዮች ማውራት፣ መቀለድ፣ እህቶችን ሰውነት እያነሱ የወንድሞችን የሆነ ነገር እያነሱ ማውራት፣ መጫወት በጣም ቀላል ነገር ሆኗል እና እንደ ልምድ ነው። በነገራችን ላይ አሁን ሌላ ጊዜ እንደው እናወራበታለን። ዋናው ርዕሳችን አይደለም ነው እንጂ በጣም ብዙ ሊወራበት የሚችለው ነገሮች ከንግግራችን፣ ከምናያቸው ፊልሞች፣ ከምንሰማቸው ነገሮች በጨዋታ ነው መጀመሪያ እየቀለለ መጥቶ ነው ነገ ከነገ ወዲያ በጣም ከባድ ህይወታችን የሚያመሰቃቀል ነገር ውስጥ የሚከተል። ዛሬ ሳይፈለጉ የተወለዱ ልጆች፣ በጎዳና ላይ የወደቁ ልጆች የዝሙት ውጤቶች ናቸው። በጣም ብዙ ወጣቶች ያለ ምክንያት በዝሙትና በመውደቅ የተወለዱ ልጆች ናቸው ዛሬ ህይወታቸው ተበላሽቶ መንገድ ላይ እየወደቁ የምናያቸው እና የነዛ ሁሉ ነገር መንስኤዎች ደግሞ እኛ ነን እና ይሄ በጣም ትልቁ ክፉ ልማድ ተብሎ የሚጠራ ነገር ነው። ምንድነው ትሪግ የሚያደርገው ወደ ክፉ ልማድ ሊያስገቡን የሚችሉ ነገሮች ናቸው? ምንድናቸው? የመጀመሪያው ነገር ያው ጓደኛ ነው። ሰው አዋዋሉ ነው የሚመስለው ታውቃላችሁ። እስኪ ዝም ብላችሁ ወደ ኋላ መለስ ብላችሁ አስቡት። ያንን ኃጢአት መቼ ነው የጀመራችሁት? መቼ ነው የጀመርከው? እንዴት እንደገባህበት ታውቃለህ? እንዴት እንደገባሽበት ትዝ ይልሻል? አሁን አልላቀቅ ያለን በጣም ሞክረን እየከበደን ያለው ነገር መተው ፈልገን መተው ያቃተን ነገር የሆነ ጊዜ እስኪ አንዴ ሞክራት ተብለን አብዛኞቻችን እና መጽሐፍ ቅዱስ ክፉ ባልንጀራነት መልካሙን አመል ያጠፋዋል ይላል። መልካሙን አመል ያጠፋዋል፣ የነበረህን ነገር ይነጥቃል። በጣም ብዙ ወጣቶች ከቤተሰቦቻቸው ጋር ተጣልተው የሚወጡት በጓደኞቻቸው ምክንያት ነው። በጣም ብዙ ወጣቶች ለብዙ ሱስ የተጋለጥነው በጓደኞቻችን ምክንያት ነውና የመጀመሪያው ትልቁ ነገር ጓደኛችን ነው። አጠገባችን ያለ ሰው ነው። አንድ ሞክረው ለዛሬ ብቻ ተብለን የገባንበት ቤት ለዛሬ ብቻ አየው የተባልነው ነገር ይሄው ያኔ ስናረገው የሰጠንን ፕሬሸር ጠፍቶ ደስታው ጠፍቶ አሁን ሰዎቹን እንኳን ጭቅጭቀን አስወጣን ብንላቸው አይሆንም እና ተበላሽተው ያበላሹን አካባቢያችን መስለን ጓደኞቻችን መስለን እንዴት ያንን ሲጋራ ያንን ጫት በእጃችን እንደያዙ ሳናውቅ ያንን ስልክ እዛ ያንን ማይረባ ኃጢአት ውስጥ መቼ እንደገባን ሳናውቅ አሁን ግን ህይወታችን ሙሉ ሰፈር እናደርጋለን። እንዴት እንደገባንበት ማሳነቀና ትልቁ የሰው ልጅ ወደ ክፉ ልማድ መግቢያ መንስኤ የሚሆነው አጠገቡ ያለው ሰው ወይም ደግሞ ጓደኛዬ ብሎ የሚጠራው ክፉ ባልንጀራነት ወይም ክፉ ኮኔክሽን ያለው ሰው ነው ማለት ነው። ሌላኛው በጣም የሚገርማችሁ ባዶነት ነው ወይም ደግሞ ስራ ፈትነት ነው። እንግዲህ ሌላ ቦታ ስናገር ሰምታችሁ ሊሆን ይችላል እንጂ አሁን እኛ ሀገር ላይ የሚባል አንድ አባባል አለ። እሱ ምንድነው? ስራ የፈታ ቄስ ቆቡን ቀዶ ይሰፋል ይባላል። ስራ የፈታ ቄስ አይደለም፣ ኃጢአት መስራት የማይፈልግ ቄስ ነው ነገራችን ላይ። ምክንያቱም አባ እንጦንስ ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል። ምክንያቱም ሰው ስራ የማይሰራ ከሆነ አንድ ወጣት ቤቱ ቁጭ ብሎ የሚውል ከሆነ ምንም የሚያደርግበት ነገር ከሌለ አትጠራጥሩ ወደ ኃጢአት ነው የምንገባው። በጣም ብዙዎቻችን ፍሪ ጊዜ ስላለን ነው ወይም ቢዚ ስላልሆነን ወይም ደግሞ በጣም ብዙ ነፃ ጊዜ ስላለን ነው ወደ ክፉ ልማድ ሳናቀ የገባ ነው። አስተውላችሁ ከሆነ እንደውም ከዚህ ክፉ ልማድ የተላቀቅንባቸው ጊዜያቶች በጣም ቢዚ የሆንባቸው ጊዜያቶች ናቸው። ማለት ለመተኛ እንኳን ጊዜ የሌለን ጊዜ፣ በጣም በጧት የምንወጣ በማታ የምንገባ በብዙ ነገር የተጠመደ ሰው ለኃጢአቱ እንኳን ጊዜ አይኖረው፣ ለዛ ለክፉ ልማድ እንኳን ጊዜ አይኖረው እና በጣም ይሄ አንደኛ ከመንፈሳዊ ህይወት በጣም የራቀን ሰዎች ስለሆነ ጸሎት፣ ጾሙን ማስቀደስ፣ ቤተክርስቲያን መሄድ የሚሉት ጉዳዮች እንኳን ቢዚ አያደርጉንም ወይም ደግሞ እንደ ስራው ስለናቸው እንኳን ወደ ቤተክርስቲያን አንሄድም። ስራ የሌለው ሰው ቤት የሚውል ሰው ወይም ደግሞ ትንሽ ጊዜ ብቻ በስራ አሳልፎ ከራሱ ጋር የሚያሳልፈው ጊዜ በጣም ረጅም ለሆነ ሰው ግን ለዚህ ሱሶች ለክፉ ልማድ ለመጋለጥ በጣም ከፍተኛውን ሚና ይጫወታል። ባዶነት፣ ስራ አለመስራት ማለት ነውና እንደው መፍትሄውን ወደ በኋላ እናወራዋለን እንጂ በጣም ብዙዎቻችን የቱ ጋር ኃጢአት እንደምንሰራ እናውቀዋለን፣ የት እንደሚይዘን እናውቀዋለን። ብዙ ሰው በሚያከብረውና በሚወደው ሰው ፊት ያንን ኃጢአት አይሰራም አይደል? ብቻችን መኝታችንን ቆልፈን ከሆነም ራሱ ልናደርግ የምንችለው እንደዛ ነው። ስለዚህ የብቸኝነት ጊዜ ይፈልጋል ኃጢአት እንኳን። ያው እግዚአብሔርን ሳንፈራ ሰውን እንፈራለን። ቢያንስ ሰውን እንኳን ፈርተን እንድንሸሸው ሁላችንም የሆነ መደበቅ እንፈልጋለን። ማንም ሰው እናቱ እያየችው ያንን የሚያደርግ ሰው የለም። አባቱ እያየው
የሚወዱት የሚያከብሩት ሰዎች እያዩ የሚያጨስ የሚቅም ሰው በዛ ኃጢአት ተጠምዶ የሚኖር ሰው የለም በዛ ክፉ ልማድ ሁላችን ባለንበትና ይሄ የሚያሳየው ምንድነው የብቸኝነት ጊዜ ይፈልጋል። ብቸኝነት ጊዜ ማለት ደግሞ ያው ስራ የሌለበት መጠመድ የሌለበት ማለት ነው። ሌላኛው በጣም ብዙ ወጣቶችን በተለይ ቲኔጀር አሁን ከልጅነት ጀምሮ የተያዘን ሰዎች በክፉ ልማድ ኪዩሪዮሲቲ ሲኖረን ነው የማወቅ ጉጉት አለን። እስኪ አንዴ ልሞክረው ምንድነው የሚለው እውነት እንደሚሉት ነው ወይ ብለን የገባንበት ነገር አሁን ጭራሽ ህይወታችንን አመሰቃቅሎ ጨለማ ውስጥ ጥሎን ሄዷል። ቀደም እንዳልኳችሁ በሃይ ስኩል ውስጥ በዩኒቨርሲቲ ውስጥ ከዛም ከፍ ብሎ ባሉ ወጣቶች ላይ በጣም ተጠቂ የሆኑት እስኪ ሞክሩ በጣም ደስ የሚል ነገር ነው። አሁን የሚጠጣ ምናምን ያልኳችሁ ነገር መቼም ይገባችኋል ምን ለማለት እንደፈለኩና መድኃኒት ሆነው የሚወሰዱ ድራጎች፣ ሰብስታንስ የሆኑ ሱሶች፣ ሌላም እንዳልኳችሁ በዲጂታል የሚመጡ ሱሶችና ክፉ ልማዶች ሁሉም አብዛኛው ወጣት ኪዩሪዮሲቲ ስላለው ነው የማወቅ ፍላጎት ኖሮት ነው የገባው እና ምን ላድርግ ይሄ እንዴት ነው እስኪ ምንድነው የሚለው እስኪ አንዴ ላድርገውና አንዴ ሊሆንና ከዛ ተዋዋሉ ምን እንደሚልኩ ማወቅ ፈልጌ ነው። የማወቅ ፍላጎታችን ያው አሁን ምን ውስጥ እንደከተተን ታውቃላችሁ መቼ ያው ዋናዎቹ እነዚህ ሆኑ እንጂ ያዕቆብ መልእክት ምዕራፍ 1 ላይ እንደውም ይናገራል ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም አድጋ ሞትን ትወልዳለች ይላልና እንደው አያያዙ ሰይጣንስ እንደዚህ እንዴት ነው የሚይዘን እንደው በቅደም ተከተል እንኳን ምንለው የመጀመሪያው ሐሳቡን ማቅረብ ነው። ያው ኃጢአት ታውቃላችሁ ሰይጣን እጃችን ይዞ ምንም ነገር ኃጢአት አይሰራም ነፃ ፈቃዳችን እንድንጠቀም ነው የሚያደርገንና እና ኃጢአትን እጃችን ይዞ አይሰራም በነፃ ፈቃዳችን በራሳችን ፈቃድ እንድንሰራ የሚያደርገው። ስለዚህ መጀመሪያ ሐሳቡን ነው የሚያቀርቡና በጓደኞቻችን ቅድም ባልኳችሁ ትሪክ በማድረግ ሐሳቡን በማሳሰብ እስኪ አንዴ ልሞክረው አንዴ ሞክረው በማለት ሐሳቡን ያቀርቡልናል። ከዛኛ እንስማማለን። ሁለተኛው ደግሞ መስማማት ነው። ኦኬ እሺ እንላለን። አንዴ ነው የምንስማማው በነገራችን ላይ ሁሌ አይደለም። ስለዚህ አንዴ ከተስማማን በኋላ ወደ አክሽን ነው የምንሄደው። ነገሩን እናደርገዋለን ማለት ሶስተኛ ላይ ነገሩን እናደርገዋለን። ይጥመናል ኃጢአቱ ያው ኃጢአት መጨረሻዋ ሞት መሆኑ ነው እንጂ መራራ ያደረጋት እኮ በጣም ፍትወት በጣም ጣፋጭ ናት። ኃጢአት መጀመሪያ በጣም ነው የምጥመው ወደ ኋላ ነው እየመረረን የመጣውና ስለዚህ በጣም ይሄንን ከቀመስነው አዲስ ነገር ኤክስፒሪየንስ ካደረግን በኋላ ደግሞ ወደ መደጋገም ሪፒት ወደ ማድረግ እንሄዳለን። ከአክሽን በኋላ ወደ ልማድ መደጋገም ይሄዳል። ያ ድግግሞሽ ልማድ ይሆናል እና ከልማድ በኋላ መጨረሻ ላይ ሀቢት ሲሆን ከዚህ ነገር መውጣት አልችልም ከዚህ በኋላ ማቆም እኮ ፈልጋለሁ ግን ማቆም አልቻልኩም ወደ ማለት ወደሚለው አስተሳሰብ ይዘናልና በእነዚህ ፕሮሰሶች ውስጥ አስቀድሞ ሐሳቡን በማቅረብ እንድንስማማ በማድረግ ከዛ አክሽኑን በማድረግ ከዛ በመደጋገማችን ይሆን ሳለ ክፉ ልማድ ሆኖ ህይወታችንን የሚያበላሽ ኃጢአት ውስጥ ሱስ ውስጥ እንድንገባ ይደረገናል ማለት ነው። ታዲያ ይሄ ነገር ምናችንን የጎዳው ምንድን ያጣ ነው? በነገራችን ላይ አንድ ሰው አንድ ነገር እያደረገ ወይም በተደጋጋሚ በሚያደርገው ነገር እየተጎዳ ያለውን ጉዳት ካላወቀ በስተቀር ሊድን አይችልም። አንድ ሰው የሚወስደው መድኃኒት ሳይድ ኢፌክት እንዳለው ወይም ደግሞ ትክክለኛ መድኃኒት እንዳልሆነ የሚበላው ምግብ የሚያደርገው እንቅስቃሴ ብቻ በህይወታችን ብዙ ነገሮች ያቆምነው ያ ነገር ምን ያህል እንደሚጎዳን ካወቅን በኋላ እና ክፉ ልማድ ምናችን ነው የሚጎዳው? የመጀመሪያው መንፈስ ቅዱስ ከኛ እንዲርቅ ያደርጋል። ያው የረድኤተ እግዚአብሔር እንዲርቀን ያደርጋል። እንግዲህ ጌታችን በንጹህ ልብ እንጂ በቆሸሸ በለመደ ልብ እንግዲህ አይኖርም ታውቃላችሁ። ባደፈ ልብ አይኖርም እና የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እና የእግዚአብሔር ቤተ መቅደሶች እንደሆነ ስላላስተዋልን በዚህ ቤተ መቅደስ ውስጥ ስላቆሸሽ ነው ማደሪያው የሆነውን ሰውነታችን የራሱ የእግዚአብሔር ቤተ መቅደስ ማደሪያው የሆነውን ሰውነታችን ስላሳደፍነው ብቻ እንዲርቀን ያደርገናልና ረድኤተ እግዚአብሔር ደግሞ ሰላም ያሳጣል። ቤታችን በረከት እንዳይኖር ያደርጋል። ገንዘባችን እንዳይበረከት ያደርጋል። ከሰዎች ጋር ያለን ግንኙነት እንዲቀንስ ያደርጋልና የእግዚአብሔር ረድኤት ከራቀን እኮ ብዙ ነገር አብቅቶለታል። ያው እግዚአብሔር ሙሉ ለሙሉ ከህይወታችን አይወጣም ግን ረድኤቱ እንዲሸሽ እናደርጋለን። በጣም በኃጢአት ስናድፍ በተለይ ደግሞ ያንን እግዚአብሔር የሚጠላውን ኃጢአት በጣም በተደጋጋሚ ባደረግን ቁጥር በጣም ብዙ ነገር ከህይወታችን እንዲወጣ እናደርጋለንና እግዚአብሔር አሁን ብዙ ሰው እግዚአብሔር አይሰማኝም፣ እግዚአብሔር ርቆኛል፣ ፊል አላረገውም፣ ሰላም የለኝም፣ ዝም ብሎ ይጨንቀኛል የሚለው እግዚአብሔር ረድኤት ስለራቀው ነው በነገራችን ላይ እና የእግዚአብሔር ረድኤት ደግሞ በንስሐ ስጋው ደሙ ከሱ ጋር በመጣበቅ እና በንጹህ ሰውነት ውስጥ ነው የእግዚአብሔር ረድኤት የሚያድረው። የእግዚአብሔር ረድኤት ይርቀናል ኃጢአት ስንሰራ ስላችሁ እግዚአብሔር ይተወናል ማለት እንዳልሆነ ማሰብ አለባችሁ። የእግዚአብሔር ረድኤት ይርቀናል ማለት የተሰጠን መንፈስ ቅዱስ ያደረብን ወይም ደግሞ ቤተ መቅደሳችንን ስላቆሸሽን ብቻ በኃጢአት ምክንያት ነፍሳችንን ከእግዚአብሔር ስለለየን እንደውም እንደ አማርኛው እንደውም እናስተካክለውና የእግዚአብሔር ረድኤት ይርቀናል ሳይሆን እኛ የእግዚአብሔርን ረድኤት እንርቀዋለን። ምክንያቱም እግዚአብሔር ኃጢአት የሚስማማው ስላልሆነ መንፈስ ቅዱስ ኃጢአት ስለማይስማማው ማለት ነው፣ መቆሸሽ ስለማይስማማው። ይህንን ካጣን ደግሞ አሁን እየሆንን ያለውን ነገር መቼም ታውቃላችሁ። ኃጢአቱን ድሮ ካረግነው በኋላ ደስ እንደሚለን አይደለም የሚሰማን ስሜት። ሁልጊዜ ማልቀስ ነው፣ መጸጸት ነው። ጭራሽ ሄደን አሁን ልባችን ደንድኖ
ምንም እስከማይመስለን ድረስ ግን ለብዙ ነገሮች ልበደንዳና ሆነናል። ብዙ ያስደስቱን የነበሩት ነገሮች አሁን ያስደስቱንም። ብዙ በጣም ፊል እንድናደርግ የሚያስለቅሱን የነበሩ በጣም እንወዳቸው የነበሩ ነገሮች አሁን ፍላጎት የለንም። አብዛኞቻችን በእርግጠኝነት ሆኜ መናገር የምችለው ነገር ለብዙ ነገሮች ያለን ፍላጎት በጣም ቀንሷል። ለብዙ ነገር ኪዩሪየስ አይደለም፣ ፍላጎት የለንም፣ ስሜት አልባ ሆነናል። ድሮ ሰው ሲመታ፣ ሰው ሲያዝን፣ ሰው ሲወድቅ፣ ሰው ሲሞት በጣም እናዝን የነበረን ሰዎች አሁን ግን የለንም። ውስጣችን በጣም ልባችን ደንድኖ እንደ ድንጋይ እንደ አለት ተጣጥሯል። የክፉ ልማዳችን የኃጢአታችን መንስኤ ነው። ከዚህ በላይ ሌላ ሪዝን ሊኖረን አይችልም። እና ህሊናን ማደንዘዝ ቅድም እንዳልኳችሁ አያጉሰውም። በቃ ህሊናችን አያጉሰንም። ድሮ በጣም ከሰራ ነው በኋላ እንደነግጥ ነበር። ወይኔ ምንድን ያደረኩት ምንድን የሰራሁት መቼ ነው እንደዚህ አይነት ሰው የሆንኩት እንል ነበር። አሁን ግን ኖርማል፣ በጣም ኖርማል። ጭራሽ ኃጢአታችንን በሶሻል ሚዲያ እንደምናደርጉ በኮሜንት በምን ሰዎች በቃ እያዩት እየሰሙት በጣም ኖርማል እየሆነ መጥቷል። ድሮ በጣም እንፈራቸው የነበሩ ነገሮች አሁን በጣም ኖርማል ሆነዋል። እና እየተሰማህ ካልሆነ ኃጢአት ሰርተህ አሁን ድጋሚ በጣም መጨረሻ ደረጃ ደርሰናል ማለት ነውና አሁንም ቅድም እንዳልኳችሁ ከዚህ በላይ ለማስተካከል ከዚህ ህይወት ለመውጣት እንድንጥር የሚያደርገን ከዚህ በላይ በቂ ምክንያት አናገኝም። እና ኦብቪየስሊ የሚታይ በስጋዊ ህይወታችን የሚታይ ውድቀት በጣም ብዙ ወጣቶች ብዙ ወንድምና እህቶች በትምህርታቸው ዝቅተኛ ውጤት እያመጣ ነው። በስራችን ከሰዎች ጋር ባለን ኢንተራክሽን በጣም ብዙ ነገር የማስተዋል አቅማችን በጣም እየቀነሰ ነው። የማስተዋል አቅማችን ሰውነታችን ይደክምብናል። እንደድሮ ብርቱ አይደለንም። ትንሽ ከተራመድን ተኝተን እንኳን ተነስተን ይደክመናል አይደል? አስተውላችሁ አጠቅመው በጣም ብዙ ሰው ባይዘ ኪዩሪየስ ሆኖ እንደ ሶሻል ሚዲያ ላይ እንደሜም ነው የምንጠቀመው። የሁሉ ሳተኝቼ ጠዋት ስነሳ ይደክመኛል። ክፉ ልማዳችን ነው፣ ኃጢአታችን ነው። በነገራችን ላይ ከእግዚአብሔር መራቃችን ነው። ይሄ ኃጢአት ገና በጣም አቀንጭሮ ሰውነታችንን ጥሎ ራሳችንን እንድንጥል አድርጎ ከሰዎች ጋር ነጥሎ ለብዙ ነገር በጣም ጎበዝ ለመሆን ፈልገን ነገር ሁሉ ሰነፍ አድርጎ መጨረሻችንን ባዶ ያደርጋል። እና ከዚህ በላይ ምን አለ ማለት አሁን ሁላችንም እየወጣን እየወረድን ያለ ነው። ቢያንስ እንኳን እግዚአብሔር ማሰብ ያቅተን በዓለማዊ ህይወታችን ትንሽ ሰክሰስፉል መሆን እንፈልጋለን አይደል? ይሄንን እንኳን እንድንሆን እያደረገን አይደለም። ከእግዚአብሔር ለራቀው ህይወት እንኳን የሚጠቅም ነገር አይደለም ክፉ ልማድ በነገራችን ላይ። እና ከብዙ ሰዎች በታች እንደሆነ እንዲሰማን ከብዙ ነገር ወደ ኋላ እንደቀረን ደግሞ ሳይሰለችም ወይ በየቀኑ ካደረግነው በኋላ መጸጸት፣ ማዘን፣ ከቤተሰብ ጋር መቃረን፣ የምንወዳቸውን ሰዎች ለምን እንደምናስቀይማቸው እንኳን ሳናቅ ማስቀየም እና አንዳንድ ጊዜ እንደውም ካስተዋላችሁ ለምንድን ነው እንደዚህ ይሆንኩ ያለሁት ብላችሁ ራሳችሁ ጠይቃችሁ ሳታውቁት ትናገራላችሁ፣ ሳታውቁት ትጮታላችሁ። በነገራችን ላይ በጣም እዚህ ምድር ላይ በጣም ከባዱ ስሜት አንድ ነገር ለማድረግ ያላችሁን ፖቴንሻል ምን ያህል እንደሆነ እያወቃችሁ ግን ማድረግ አለመቻል እና ለምንድን ነው እንደዚህ ሆንኩት አለ ማለት ከነበረን ጉብዝና ከነበረን ማስተዋል የማስተዋል ችሎታ ከሰዎች ጋር የነበረን ሶሻላይዜሽን ከሁሉም ነገር በታች መሆን መውረድ በየጊዜው ራሳችንን ያየነው አንድ ደረጃ መውረድ እና ያንን ደግሞ ማስተዋል እኔ እኮ እንደዚህ አልነበርኩም፣ ይሄ እኮ አይደለም ማንነቴ፣ እኔ እኮ እንዲህ አይደለሁም ብለን እንድንጠይቅ ማድረግ ከዛ በዛው መሀል ደግሞ ራሳችንን እንድንጠላ ማድረግና ድጋሚ እንዳንሞክር ተስፋ አስቆርጦ ማስቀረት ከዚህ በላይ የሚጎዳ ከዚህ በላይ የሚያሳምን ምንም ነገር የለም። በተለይ ደግሞ የምንወዳቸውን ሰዎች ቤተሰቦቻችን እንደዛው ነው ያሳደጉን ወላጆቻችንን አጠገባችን ያልተለዩ ጓደኞቻችን በዚህ ክፉ ልማድ የተነሳ ሳናውቀው አሁን ይሄንንም እኮ በጣም በነገራችን ላይ አሁን ሳወራው የሚገባው ሰው አለ፣ ገና የሚያውቅ ሰው አለ፣ ገና ኦኬ ነው ለካ የሚል ሰው አለ። እና ከዚህ በላይ ትልቅ ሪዝን ከዚህ በላይ ትልቅ ምክንያት የለምና ከዚህ በላይ ሌላ ጉዳት የለም። ሰው ጥሩ ስሜት እንዲሰማኝ ያደርገኛል፣ ከሰዎች ትንሽ የተሻልኩ እሆናለሁ፣ ዩኒክ ያደርገኛል ምናምን ብለን የጀመርናቸው ክፉ ልማዶች ከሰው ሁሉ በታች ከምድር በታች ከሰው እግር በታች ሲያደርገን እንደማየት ምንም ያሳዝንና የሚሰብር ነገር የለም። የሆነ ቀን ጨለማ ክፍል ውስጥ ቁጭ ብለን ሁላችንም አስበንበት እናውቃለን። መቼ ነው እንዲሆንኩት? መቼ ነው ይሄን ጀመርኩት? ለምን መውጣት ያቃተኝ? ለምንድን ነው የከበደኝ? ብለን እንድንጠይቅና ራሳችንን እንጣላልኩናልና ትልቁ ጉዳት ደግሞ ይሄ ነው። ከእግዚአብሔርም ማርቆ ከሰዎችም ከስጋ ህይወታችንም ማርቆን ከዛ መጨረሻው ማማታችን ደግሞ የሞት እንድንሞት ሲኦል እንድንገባ ያደርገናልና ከዚህ በላይ ምን ጉዳት አለ? ከዚህ በላይ እንዳንተው ወይም ደግሞ ለመተው መንገድን መጀመር እንዳለብን ማሳያ ምን ከዚህ በላይ በቂ ምክንያት አለ? ምንም የለም። እና እነዚህ ትልቁ ጉዳቶች ናቸው። መቼም ችግሩን አውርተን ሁሉ ጊዜ መጨረሻ ላይ መፍትሄውን እናወራለን። አሁን ያልከውን ነገር እኮ ሳላውቀው ቀርቼ አይደለም፣ ሳይገባኝ ቀርቶ አይደለም። እንዴት ነው የምወጣው? ያልሞከርነው ነገር የለም። ሀውቱ ብለን ሰርች እናደርገን እናውቃለን። ሀውቱ ስቶፕ አይደለ ብለን ሰርች አድርገን እናውቃለን። ዩቲዩብ ላይ ቲክቶክ ላይ የሚመጡልን በጣም ብዙ ሰዎች ከዚህ ነገር ለመውጣት ከዚህ ለመላቀቅ ብለው በጣም ብዙ ቪዲዮዎች ምናምን አይተን ሊሆን ይችላል። ግን አሁንም እንመለሳለን።
በጣም ብዙ ነገር ሞክረናል። ከነዛ ነገሮች ለመራቅ ሞክረናልና እውነተኛው መፍትሄዎቹ ምንድናቸው? በትክክል ብናረጋቸው ሊጠቅሙን የሚችሉ ነገሮች ምንድናቸው? የመጀመሪያው ያንን ቅድም እንዳልኳችሁ አንድ ሰው ክፉ ልማድን የሚያደርገው አስቀድሞ ሐሳብ ይቀርብለታል። ትሪግ የሚያደርገው ነገር ማለት ማናችንም ወይ በአካል በድርጊት ነው የምናደርገው፣ ወይ በሐሳብ ነው የምንፈጽመው፣ ወይ በንግግር ነው የምንፈጽመው። ኃጢአት የሚፈጽምበት መንገድ 3 እንደሆነ ሁላችንም እናውቃለንና እነዚህ ነገሮች የመጀመሪያው መነሻው ምንድነው ብሎ ማስፈልግ። እስኪ አንድ ቀን ጨለማ ክፍላችሁ ውስጥ ቁጭ ብለን ምንድነው እንዳረገው የሚያረገኝ ትክክለኛው ምክንያት ምንድነው? ማን ያስጀመረኝ? ከማን ጋር ሆኖ መጀመረው? እና ጌታችን ተናግሯል የማቴዎስ ወንጌል ላይ አይን ብታሰናክል አይንህን አውጥተህ ጣላት ብሏልና ያ ማለት ትክክለኛው አይንን መጣል አይደለም፣ ግን ስታየው ያንን ሐሳብ አነሳስቶ ወደዛ እንዲመራ የሚያደርግ ነገር ምንድነው? ቅድም እንዳልኳችሁ ጓደኛ ብያችኋለሁ፣ ስልክ ሊሆን ይችላል፣ ያንን ነገር የምታደርጉበት ቦታ መሄድ ሊሆን ይችላል፣ እግራችሁ ሊሆን ይችላል። ስለዚህ ከት ማድረግ ከዚህ በኋላ ለእግዚአብሔር ብሎ ለእግዚአብሔር ብቻ አይደለም በነገራችን ላይ ለራሳችን ብለን መተው። በጣም ብዙዎቻችን የምንፈተነው ብዙ ኃጢአት ውስጥ የገባነው በስልካችን ምክንያት። እውነት በነገራችን ላይ ስልካችን የጎዳን ይበልጣል ከሚጠቅመን እና ከልብህ መውጣት የምትፈልግ ከሆነ ከልብሽ ከዛ ኃጢአት መውጣት የምትፈልግ ከሆነ የምንሰጠው ሪዝን ራሱ በቂ አይደለም፣ ምክንያቱ ራሱ በቂ አይደለም፣ በቂም ሊሆን አይችልም። ስልክ አስፈላጊ ከሚባለው ይልቅ በጣም የጎዳን ስለሚበልጥ ቅድም እንዳልኳችሁ መንግስተ ሰማያትን የሚያሳጣን ነገር ምን ያደርግልናል? እግዚአብሔርን ያሳጣን ነገር፣ ራሳችን ያሳጣን ነገር ለምን ሊጠቅመን ይችላል? ለምን? እዚህ ምድር ላይ ሁሉም ነገር ውድድር ነው። ሁሉም ነገር ውድድር ነው። ሁሉም ቫልዩብል ናቸው። ሁሉም ጠቃሚ ናቸው። የምንመርጠው የተሻለውን ችግር ነው ሁሌም ቢሆን። ስለዚህ ስልክ በማጣታችን የምንጎዳው ነገር አለ፣ ግን ስልኩን በመያዛችን ከምንጎዳው ጉዳት በላይ አይደለም። ስለዚህ ሁሉ ጊዜም የተሻለ ችግር ነው የምንመርጠው ማለት ነው በየትኛውም መንገድ ውስጥ ሁሌም ቢሆን። ስለዚህ ጓደኞቻችን በጣም እንወዳቸዋለን ልንል እንችላለን፣ ከነሱ ጋር መሆን ልንል እንችላለን፣ ግን ከእግዚአብሔር ይበልጣሉ ወይ? ካጣኸው ሰላም ይበልጣሉ ወይ? ወደፊት እግዚአብሔር ደግሞ እንደው አይበልብን እንጂ ከምናጣው መንግስተ ሰማያት ይበልጣሉ የነዛ ሰዎች አይበልጡም። ስለዚህ መተው ያለብንን ሰው መተው፣ ለመቁረጥ ወስነን መነሳት አለብን። ስለዚህ አንድ ቀን ቁጭ ብለን ከራሳችን ጋር እናወራ፣ ከእግዚአብሔር ጋር እንነጋገር። ምንድነው የምር መነሻዋ ምንድናት? ኃጢአቱን እንዳረግ የምታረገኝ ወደዚህ ክፉ ልማድ ወደምጠላው መተው እየፈለኩ ግን መተው ወዳልቻልኩት ወደዚህ ኃጢአት መንገዱ እንድጀምር የሚያደርገኝ ትሪገር ፖይንቱ ምንድነው ብሎ ማንሳት ያስፈልጋል። ከዛ በኋላ ያን ነገር መተው ሙሉ ለሙሉ ከታርጎ ቆርጦ ከህይወት ማውጣት ያስፈልጋል፣ መወሰን ያስፈልጋል። ቅድም እንዳልኳችሁ ጉዳቱን ያጣነውን ነገር የኃጢአት ምን እንዳረገችን፣ እንዴት እንዳቆሰለችን፣ እንዴት ከሰውታችን እንዳረገችን ስናስበው ይሄ ክፉ ልማድ ለመተው በጣም በቂ ምክንያት እናገኛለን። ከእግዚአብሔር መራቅ ብቻ በቂ ነው። ከእግዚአብሔር መራቅ ብቻ፣ መራቃችን ብቻ፣ ነገ የሞት እንደምንሞት ማሰባችን ብቻ በጣም በቂ ነው። ወደ መፍትሄዎቹ ስንሄድ የመጀመሪያው ሁሉም ነገር ቀዳሚው ወደ ልብ መመለስ ነው። ለዚህ በጣም ትልቅ ምሳሌ የሚሆነን የሉቃስ ወንጌል ምዕራፍ 15 ላይ የተጠቀሰው የጠፋው ልጅ ታሪክ ነው። ትዝ የሚላችሁ ከሆነ የአባቱን ገንዘብ ከተካፈለ በኋላ ከሴተኛ ዳሪዎች ገንዘቡን በትኖ በእሪያ መካከል ሆኖ የእሪያ ምግብ ሲመኝ ራሱን አገኘው፣ ነቃ፣ ወደ ልቡ ተመለሰ ማለት ነው። ምንድነው እየሰራ ያለው ታዲያ? በአባቴ ቤት ያሉ ሰራተኞች ምግብ ይተርፋቸዋል፣ እኔ ግን እዚህ ሆኜ የእሪያን ምግብ እመኛለሁ አለ። ያን ጊዜ ወደ ልቡ ተመለሰ ማለት ነቃ ማለት ነውና ምንድነው እየሆንኩ ያለሁት? ይሄ ነገር እኮ ኃጢአት ነው ማለት አሁን እየኖርኩት ያለሁት ህይወት ትክክለኛ ህይወት አይደለም፣ ይሄ ህይወት አይደለም ብሎ ማመን ትልቅ ነገር። እንደውም ማሪሳቅ ምን ይላል መሰላችሁ? የኃጢአትን አስከፊነት መንገዘብ ከጸሎቶች ሁሉ ይበልጣል ይላል። ምንድነው እያደረኩ ያለሁት? ይሄ እኮ ኃጢአት እኮ ነው። ይሄ እግዚአብሔርን መቅደስ ማቆሸሽ እኮ፣ ከእግዚአብሔር መራቅ እኮ መሞት እኮ። በሞት እኮ አሁን ይህን ክፉ ልማድ ካደረኩት በኋላ በሞት እኮ ሲኦል ነው የምገባው። ከዚህ የተሻለ ህይወት እኮ ይገባኛል። ሰው ነኝ፣ በእግዚአብሔር አምሳያና ምሳሌ የተፈጠርኩ ሰው ነኝ። እንዲህ ሊሆን እኮ አይገባም ነበር ብሎ ወደ ልብ መመለስ ያስፈልጋል፣ ማመን ያስፈልጋል። ትልቁ እርምጃ፣ የመጀመሪያው ትልቁ እርምጃ ድንግጥ ብሎ መንቃት ያስፈልጋል። ኮንሽስ መሆን አለብን። እንዴ ለምን ነው እንደዚህ እየኖርኩ ያለሁት? ለምን ላቀቅም አልጠሩ? አይን ሁላችንም እኮ ይገባናል። ሁላችንም ልክ ነው ብለን አይደለም እያደረግን ያለ ነው፣ ግን ከልባችን ስላልነቃል ነው። ከልባችን የመለወጥን እርምጃ ያልጀመርነው ወደ ልባችን ስላልተመለስ ስላልነቃን። ከዛ ተናገረው፣ ወደ አባቴ ሄዳለሁ፣ እንደ ልጅ ልባል አይገባኝም፣ ከሰራተኞች አንዱ ግን አርገኝ እለዋለሁ አለ። ከዚህ ተስፋ ማድረግ ያለበትን ቦታ ጥሎ ወጣና የመጀመሪያው መፍትሄ ወደ ልብ መመለስ ነው። ቅድም ስላችሁ እንደነበረው የሆነ ጊዜ ራሳችሁን የሆነ ጨለማ ውስጥ ክፍል ውስጥ ቁጭ ብላችሁ ጠይቁት። በቃ ለምንድነው እንዲህ እየሆንኩ ያለሁት? ምንድነው እያደረኩ ያለሁት?
በነገራችን ላይ ሁላችንም አሁን ክፉ ልማድ ሲባል የኔ ክፉ ልማድ ምንድን ነው ልንል እንችላለን። በእርግጠኝነት ራሳችን ብንጠይቀው ይመልስልናል። የሆነ በተደጋጋሚ የምናደርገው ኃጢአት ምስሉ የማይሰማን ግን ኃጢአት የሆነ ነገር ይኖራል። ሌሎቻችን ደግሞ በጣም ኦብቪየስ ነው፣ ይዘነዋል፣ ሁልጊዜ እንጠቀመዋለን፣ እናድርገዋለን፣ በየቀኑ በማድረጋችን እንጸጸታለን። ስለዚህ ወደ ልባችን መመለስ፣ የሆነ ምሽት ላይ የሆነ ጊዜ ላይ ቁጭ ብለን ማሰብ፣ ቆም ብሎ ማሰብ፣ አይምሯችንን ማሰራት ያስፈልጋልና ወደ ልቡ የተመለሰ ሰው የመጀመሪያውን እርምጃ ይራመዳል ማለት ነው። ሁለተኛው ወደዚህ መንገድ ሊያስገቡን የሚችሉ ነገሮች ሁሉ ማራቅ። ቅድም እንዳልኳችሁ ለምሳሌ ለብቻችን ስንሆን ከሆነ ኃጢአቱን የምንሰራው ለብቻችን የምንሆንበትን አጋጣሚ ማራቅ። በጣም ከምትወዱት ከምታከብሩት ሰው ጋር ማደር ሊሆን ይችላል። በቃ ለምንድን ነው ስትባሉ ድብቅ እና እንደዚህ አይነት ሜቶዶችን መጠቀም፣ አስበን አቅደንበት እነዛን ነገር ከህይወታችን ቆርጠን መጣል። ስለዚህ መታገል ያለብን ከኃጢአቱ ጋር ሳይሆን ኃጢአቱ እንድንሰራ ከሚያደርጉን ምክንያቶች፣ መንገዶች ወይም ደግሞ የሚጀምሩ ነገር ሀሳቡ እንዴት ነው የሚያቀርብልን፣ ምን ስናይ ነው የምንነሳው። እና ወደኋላ እንኳን ራሳችንን ብናየው እያንዳንዷ ኃጢአቱን የሰራንበት ቀን ላይ መነሻ አላቸው። እያንዳንዷ ነገር የሆነ ነገር ከሌለ ኃጢአት ማንሰራበት ጊዜ አለ። ለምሳሌ ቤተክርስቲያን ስንሆን ኃጢአቱን አንሰራውም፣ ኮምፕሊት የታወቀ ነው። ገዳም ስንሆን አንሰራውም። ለምን? አንደኛ ቦታው በጣም የተቀደሰ ቦታ እንደሆነ እናውቃለን። ሁለተኛ ደግሞ እነዛ ነገሮች የሚኖሩትን ልናያቸው፣ ልንሰማቸው፣ ልናደርጋቸው፣ ልንሄድባቸው የምንችላቸው ቦታዎች ሁሉ ይቀንሳል። ስለዚህ አያሳስበንም ነው። ስለዚህ ቤተክርስቲያን መዋል ካለባችሁ ማድረግ ካለ 15 ዓመት ሙሉ መኖር ካለበት መኖር ቤተክርስቲያን። ከዚህ ዘወትር ከሚደማው ኃጢአታችን መቆም ካለበት የደም ከተባለው ኃጢአታችን ለመላቀቅ ማድረግ ያለብን ሁሉ ማድረግ አለብን። ኢንቨስት ማድረግ ያለብን ሁሉ፣ መጣል ያለብን ነገር ሁሉ መጣል አለብን። ምክንያቱም ወርዝ ያደርጋል። ኃጢአት የሌለበት ይሄ ክፉ ልማድ እስኪ ዝም ብላችሁ ራሳችሁን አስቡት። ይሄ ክፉ ልማድ ባይኖር ህይወት ምን አይነት ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ? እንደዚህ አይነት ሰው ባልሆን፣ ይሄ ኃጢአት ህይወቴ ውስጥ ባይኖር ኖሮ ምን አይነት ሰው ነው ምን አይነት ሰው ልንሆን እንደምንችል አስቡ። እግዚአብሔር እንዴት የሚያከብረው የሚወደው ወደ እግዚአብሔር የሚቀርብ ከምንም ነገር በላይ ሰላም የሆነ ሌላው ሰዎች ከራሱ አልፎ ለሰዎች የሚጠቅም ሰው መሆን እንችል ነበር። ብዙ ማድረግ የምንችላቸው ፖቴንሻላችን ሁላችንም እናውቀዋለን። ቅድም እንዳልኳችሁ የራስን ፖቴንሻል እስከምን ድረስ እንደሆነ እያወቁ አለማድረግን የመሰለ ከባድ ነገር የለም። እና ይህንን ማወቅና ከት ማድረግ፣ ትሪገር ፖይንቶችን ለይቶ ማወቅ፣ መተው፣ እግዚአብሔር ሆይ ለአንተ ብዬ እንድተወል እርዳኝ ብሎ መጸለይ ያስፈልጋል። ሁሉም ነገር ውስጥ የእግዚአብሔር እጅ ያስፈልጋል። እና ይህንን ስትጀምሩ ለእግዚአብሔር ንገሩት። ገንዘብ አይደለም የጠየቁ፣ ንብረት አይደለም የጠየቁ። ጌታዊ ምንም ነገር አይደለም፣ አንተን እያስቀየመህ ካለው፣ ዘወትር እየሸነከረህ ካለው፣ እያሳመመህ ካለው ከዚህ ክፉ ልማዴ ለመላቀቅ ነው። ይህንን ነገር የምተውበት አቅም ስጠኝ፣ ከእነዚህ ሰዎች የምርቅበት፣ ከዚህ ቦታ የምወጣበት፣ ከዚህ ስልክ፣ ከዚህ ክፍል፣ ብቻ ከዚህ ኃጢአቱ እንድሰራው ከሚያደርገኝ ነገር የምላቀቅበትን ኃይልን ስጠኝ በሉት። እግዚአብሔር ደግሞ በጎ ምግባር እስከሆነ ድረስ፣ ሀሳባችን መልካም እስከሆነ ድረስ የማይረዳበት ምንም ምክንያት የለም። ስለዚህ በማመን አረ እንዴት እተዋለሁ ብላችሁ አትጠራጠሩ፣ ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለሁ በማለት መጣር ያስፈልጋል። ስለዚህ ቆርጦ መጣል፣ የትኛውም ቆርጠን የምንጥለው ነገር ከእግዚአብሔር አይበልጥም። ከእግዚአብሔር አይበልጥም። ከራሳችን ከውስጣችን ሰላም አይበልጥም። ከምንም ነገር በላይ ሊያሳጣን ከነበረው ከመንግስተ ሰማያት መቼም ቢሆን አይበልጥም። ስለዚህ ወርዝ ያደርጋል። ቫልዩ ትልቅ ነው፣ ዋጋው ትልቅ ነው። ይህንን አስበን ከነዚህ ኃጢአቶች እንድንቀርብ የሚያደርጉ ነገሮች ሁሉ መተው። ከዛሬ ጀምሮ እነዛን ሰዎች እንዳታገኟቸው። ከዛሬ ጀምሮ ስልክህም ከሆነ ቀይር ወይ ጠቃጠቆ አድርገው። ስልክም ቢሆን ይቅርብ። እውነቴን ነው የምላችሁ። መራቅ ካለብን ነገር ሁሉ ራቅ። ያንን ማድረግ እንኳን ባንችል ብቻችንን የምንሆንበትን ጊዜ መቀነስ ያስፈልጋል። ስራ ከሌለን ቤት ከሆነ የምንውለው በጠዋት ወጥተን ማታ እንግባ ወይም አንግባ። ገዳም ሄድ ካለብን እንሂድ። ለምደን እስክንቆይ ድረስ ያንን ኃጢአት ማድረግ ፍቅሩ እስኪጠፋ ድረስ ለኃጢአቱ ያለን ቦታ እስኪቀንስ ድረስ መራቅ ካለብን ነገር ሁሉ ለመራቅ መጀመሪያ ውሳኔ፣ ቆራጥነት ያስፈልጋል። ይህን እንድናደርግ በእውነት እግዚአብሔር ይርዳል። ሶስተኛው መፍትሄ ተቃራኒ ልማድን ማዳበር። እንደውም አባቶች ምን ይላሉ? ክፉ ልማድ የሚጠፋው በሌላ መልካም ልማድ ነው ይላሉ። ይህንን በጣም ብዙ ቦታ ተናግሬያለሁ። አንድን ልማድ ለማቆም ከመጣር ይልቅ ሌላ ልማድ እዛ ልማድ ላይ መተካት ነው። እንግዲህ ታውቃላችሁ የሁሉም ነገር መንስኤ ፍቅር ነው ወይም ደግሞ መውደድ ነው። ብትወዱኝስ ትእዛዜን ጠብቋል። የእግዚአብሔርን ትእዛዝ መጠበቅ ያቃተን በኃጢአት የወደቅነው እግዚአብሔርን ስለማንወደው ነው፣ ለእግዚአብሔር ፍቅር ስለሌለን። ምክንያቱም ወይ ደግሞ እግዚአብሔርን እንወደዋለን ግን ከኃጢአታችን የበለጠ አንወደውም። ከኃጢአታችን በላይ በጣም አታችመንት የለንም። ይሄ በጣም የሚያስታውቅና የሚታይ ነገር ነውና ሰው ከኃጢአቱ በላይ እግዚአብሔርን መውደድ ከቻለ ኃጢአቱን የማይትልበት ይህንን ክፉ ልማድ የማይተውበት ምንም ምክንያት የለም። ምክንያቱም ፍቅር ከሞት በላይ የጸናች ናት ይላል መጽሐፍ ቅዱስ። በጣም ኃያል ናት። ሰው አንድን ነገር ካልወደደ በስተቀር ከዛ ነገር ምንም ፍቅር ከሌለው
ሊያረገውን ደጋግሞ ሊመላለስበት አይችልም። በስህተት አንዴ ሊል ይችላል፣ ግን ደጋግሞ በህይወቱ ሊኖርበት አይችልም። ስለዚህ ይሄንን ክፉ ልማድ የምናደርገውን ክፉ ልማድ በመልካም ልማድ መተካት ያስፈልጋል። ኒውትራል የሚባል ህይወት የለም። በነገራችን ላይ ሁለት አይነት ኃጢአት አለ። እዚህ ጋር በደንብ አዳምጡ ምናምን። የመጀመሪያው ኃጢአት መስራት አንድ ኃጢአት ነው። ጽድቅን አለ መስራት ሌላኛው ኃጢአት ነው። ይሄን ታውቃላችሁ። ስለዚህ ኒውትራል የሚባል ነገር የለም። አንዳንድ ሰው ዝም ብሎ እየኖረ እኔ ምን ኃጢአት አልሰራ፣ ሰው አልገደልኩ፣ አልዘፍን፣ አልጨፍር ታዲያ ምናምን ይላል። መሆን አይቻልም። መሀል የሚባል ቦታም የለም። ስለዚህ ጽድቅ የማትሰራ ከሆነ በተሰጠህ ጊዜ በተሰጠህ እድሜ ጽድቅ የማትሰራበት ጥሩ ነገር የማታደርግበት ከሆነ አሁንም ስቲል ኃጢአተኛ ነህ። ኃጢአትን ማድረግ ብቻ አይደለም ኃጢአት መስራት ማለት። ስለዚህ ክፉ ልማዶችን ለመተው ያለን ብቸኛ አማራጭ ክፉ ልማዱ እዛው እንዳለ ሌላ ጥሩ ልማድ መክተት ነው። ለምሳሌ አሁን በምንፈተንበት አሁን ምሳሌ በምሰጣችሁ ወይም ዘፈን ብለን እንያዘው። ዘፈን ብዬ በምሰጣችሁ ምሳሌ እናንተ የራሳችሁን ክፉ ልማድ እየተከታችሁ ለመስማት ሞክሩ። ለምሳሌ አንድ ሰው በዘፈን የሚፈተን ከሆነ የዘፈን ተቃራኒው መዝሙር ነው። ታውቃላችሁ፣ መተከት ያለበት በዛ ነው። ስለዚህ አንዳንድ ሰው ዘፈን ለመተው ብሎ የመጀመሪያው ትልቁ የሚያደርገው መፍትሄ ምንድነው? ዘፈኑ ሙሉ ለሙሉ ከስልኩ ማጥፋትና መዝሙር መጫን ነው። ያ ለዘፈን ያለውን ፍቅር እንዲቀንስ አያደርገውም። ስለዚህ ዘፈኑ ስልክ ላይም እንዳለ ዘፈኑ እያዳመጥክ ግን መዝሙር ማዳመጥ ጀምር። ቢያንስ በቀን አንድ እያልክ ትንሽ መተግበር ትንሽ ማድረግ እና የኛ ህዝብ በጣም የሚያስቅ ህዝብ ነው። እንደው ምን ይላል ሰው ዘፈን እየተዘፈነ መሀል መዝሙር ሲመጣበት ታረቀየረው አታስቀስፈን ምናምን ይላልና ዘፈን ማዳመጥ ሳያስቀስፍ እንዴት ነው መዝሙር በመሃል ሲመጣ ማዳመጥ የሚያስቀስፍ? እንደዚህ የሚባል ነገር የለም። ስለዚህ አዎ በጣም ይከብዳል፣ ግን መተካት። ስለዚህ መዝሙሩን ስታዳመጡ የኃጢአት ጣዕም እየወጣ ይመጣል፣ የዘፈኑ ጣዕም እያስጠላችሁ ይመጣል። በእርግጠኝነት ይህንን አሁን እንደው ዘፈን ትተን መዝሙር ማዳመጥ የጀመርን ሰዎች ድጋሚ ዘፈን ለመስማት ስንሞክር እንዴት እንደሚያንገሻግሸን እናውቃለን። ምን ማለት ነው? የመዝሙር ጣዕም በውስጣችን ከነበረው ከዘፈን ጣዕም በላይ በጣም ጣፋጭ ስለሆነና ስለቀመስ ነው ስላጣጣም ነው ዘወትር ማድረግ ስለጀመርን ነው። እና ከጧት ጀምረን ኃጢአት የምንሰራ ሰዎች ምናልባት ጧት ቤተክርስቲያን መሄድ መጀመር እንችላለን። ጸሎት ማድረግ መጾም ሊሆን ይችላል። ብቻ የምናደርጋቸውን ክፉ ምግባራት ሌላ መልካም ምግባር ደግሞ መደጋገም ላይ ሁልጊዜም ቢሆን ፖዚቲቭ ነገር ያሸንፋል። ሁልጊዜም መልካም ነገር ያሸንፋል። ሁልጊዜም ጽድቅ ከኃጢአት በላይ ነው። ሁልጊዜም እግዚአብሔር ከሰይጣን በላይ ነው። ስለዚህ እኛ በጣም ቢመስለን ኃጢአት በጣም ትልቁን ብልጫ እንደያዘው፣ ክፉ ልማዳችን በጣም ትልቁን ብልጫ እንደያዘው ነው። ግን አይደለም። የሚበልጠው ክርስቶስ ነው። የሚበልጠው ኃያሉ ያ ጥሩ ነገር ነው። ስለዚህ መሳደብ ምናምን እንትን የሆነብን ሰዎች መመረቅ፣ ጥሩ ንግግር መነጋገር፣ ማናገር ሰዎችን ማለት ኃጢአቱን እንኳን መሳደቡን እንኳን ባናውቅም ይሄንን ተግባር መጀመር አለብን። ሁልጊዜ እንደምላችሁ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር ሁልጊዜ አስፈላጊ ነው። ምክንያቱም ሰው ትኩረት የሚያደርግበት ነገር ላይ ነው ሰውነቱም ሁሉ ነገሩ አቴንድ የሚያደርገው። አሁን ምናልባት ይሄን ቪዲዮ እየሰማችሁ አይናችሁን የላይ ሆኖ በሐሳብ ሌላ ቦታ ያላችሁ ሰዎች ትኖራላችሁ። ትምህርት ላይ ምናምን ብዙ ጊዜ ይባላል አይደል? ቦዲ ፕሬዘንት ማይንድ አብሰንት ይባላል። ስለዚህ አይንህ እያየ ነው ተገልጧል፣ ግን እያየ አይደለም። ምን ማለት ነው ይሄ? ሐሳብህ ያለበት ቦታ ትኩረት ያለበት ቦታ ነው ሰውነትህ የሚሄደው። በነገራችን አይንህ ኢማጂን እያደረገ ነው እንጂ እኔን እያየ አይደለም፣ ወይም አስተማሪውን ተናጋሪውን እያየ አይደለም። ስለዚህ ሰው ትኩረት የሚያደርግበት ነገር ላይ ነው የሚውለው ማለት ኃጢአትህን ለመተው ምጥር ከሆነ መቼም ከኃጢአት አትወጣም። ምክንያቱም ኃጢአትህ ላይ ነው ትኩረት አድርገህ እየኖርክ ያለው። ሰው አይንህን ከኃጢአት አንስተህ እግዚአብሔርን ነው ማየት ያለብህ። ስለዚህ በጣም ትልቅ ምሳሌ የሚሆነው የቅዱስ ጴጥሮስ ታሪክ ነው። ታውቃላችሁ ክርስቶስ በባህር እየተራመደ ጴጥሮስ አየው በወጀቡ መሃል ጌታ ሆይ እንዳንተ በባህር እንድራመድ ና በለኝ አለው። እሱም ሲያዘው መምጣት ጀመረ እና በባህር ላይ መራመድ ጀመረ። ክርስቶስን ብቻ እያየ የክርስቶስን አይን እያየ በባህር ላይ መራመድ ጀመረ። መሃል ላይ ግን ነፋሳቱን አየ። የሚነፍሰው ነፋስን ኮንሸስ ሆነ፣ ኖቲስ ማድረግ ጀመረ። ከዛ ባህር ላይ እንደሆነ ዝቅ ብሎ ባህሩን ሲያየው ፈራ። ያኔ መስጠም ጀመረ። አድነኝ 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 ብሎ ጮኸ። ክርስቶስም አዳነው። አይናችን ከክርስቶስ ከተነቀለ ማንወድቅበት ምንም ምክንያት የለም። የምታሰጥመው ባህር ዓለም ዓለም ላይ ያለ ነው። ኃጢአት ውስጥ ያለ ነው። የከበበን ንፋስ ወጀቡ ሁሉም በጣም እንደሚጥል የሚያሳምን በህይወታችን እስከዛሬ ድረስ ማንም ሰው ባህር ላይ ተራምዶ ያውቅም አይደል? እንግዲህ ጴጥሮስ የመጀመሪያው ነው። ክርስቶስስ እሺ አምላክ ነው፣ እሱ ግን የመጀመሪያው ነው። አምኖ ወጣ። ግን አይኑን ከክርስቶስ ያነሳ መስጠም ጀመረ። ስለዚህ እንዴት ብሎ መራመድ እንዳለበት እንዴት ብሎ መሄድ እንዳለበት ትኩረት ካረጋችሁ እንዴት ብዬ ነው ባህር ላይ መራመድ ያለብኝ እንዴት ብዬ ልርገጥ የሚል ቴክኒክ ሲያወጣ አይደለም የሄደው። በነገራችን ላይ ክርስቶስን ስላየ ብቻ ነው። ወደ ሎጂካሉ መንገድ መፍትሄ ግን ሲመጣ መስጠም ጀመረ። ስለዚህ ኃጢአቱን እንዴት ነው ምቶ በዚህ ሊሸውደው በዚህ ሊሄድ እንደዚህ ስትራቴጂ ምናምን አይደለም ማለት ያለብን። እግዚአብሔርን ለመውደድ ነው መጣር ያለብን። እግዚአብሔር እንዴት ነው የምንወደው? ወደ እግዚአብሔር በመቅረብ ቃሉን በመስማት ዝማሬን በመስማት
በጣም ብዙ መፍትሄዎችን ወደ በኋላ እናነሳለን። መንፈሳዊ ተግባራቶችን በማድረግ እግዚአብሔር እንድንወድ የሚያደርጉ ነገሮች መጽሐፍትን በማንበብ ስለዚህ ሰው ለእግዚአብሔር ያለው ፍቅር ከፍ እያለ ሲመጣ ከእግዚአብሔር በተቃራኒ ያለው ነገር እያስጠላው ይመጣል። ለምሮ ብዙዎቻችን ከብዙ መጥፎ ተግባሮች የተቆጠብን እናትና አባቶቻችን ስለምንወዳቸው ነው። እነሱን ማሳዘን ስለማንፈልግ ስለማይበልጥብን ከእናት ስለማይበልጥ ከአባት ስለማይበልጥ ስለዚህ ከእግዚአብሔር የሚበልጥም ነገር የለም እና ሰው እግዚአብሔርን ከወደደ ያንን ስንት ዘመን ያሰቃየን ኃጢአት ድል የማናደርግበት ምንም ምክንያት የለም። ከዚህ አይናችንን ከክርስቶስ ማንሳት የለብንም። ስለዚህ ኃጢአቱን ለመተው ከመጣር ይልቅ ኃጢአታችን ላይ ትኩረት አድርገን ወይኔ ዛሬ አላረኩትም ወይኔ ዛሬ አረኩት ከማለት ይልቅ እስቲ እግዚአብሔርን በምን ላስደስተው፣ እግዚአብሔርን በምን ልወቀው፣ እግዚአብሔርን በምን ልውደደው ብለን ኃጢአቱን እያደረግንም እንኳን ቢሆን ማድረግ ያስፈልጋል፣ መሄድ ያስፈልጋል። ያን ጊዜ ኃጢአቱን ድል ለመንሳት ትልቅ ጉልበት እናገኛለን። ምክንያቱም ፍቅር ከምንም ነገር በላይ ስለሆነች የፍቅር ሌላኛው ስሟ ደግሞ ራሱ እግዚአብሔር ስለሆነ እግዚአብሔር ፍቅር ነው ይላል ዮሐንስ መልእክት። ስለዚህ እግዚአብሔርን ከወደድን ኃጢአቱን ማንቶበት ምንም ምክንያት የለም። ሌላኛው ትህትናና ንስሐ ነው። እንግዲህ በጣም ብዙ ጊዜ ንስሐ ግቡ እንላለን። ንስሐ መግባቱ መፍትሄው ግን ምን አይነት ንስሐ ነው የምንገባው? እንደውም መጽሐፍ ቅዱስ እግዚአብሔር ትዕቢተኞቹን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል ያዕቆብ መልእክት ላይ እና ትዕቢተኞቹን ይቃወማል ማለት እንግዲህ ሁላችንም ይህንን ኃጢአት ይህንን ክፉ ልማድ ለመተው እየጣረን ያለ ነው በራሳችን አቅም፣ በራሳችን ስትራቴጂ፣ በራሳችን ቴክኒክ፣ በራሴ ጉልበት አሸንፈዋለሁ ቃል በቃል እንኳን ባንል የምንሞክርበት መንገድ ብዙዎቻችን ኃጢአትን ለማሸነፍ የምንሄደው መንገድ የራሳችን መንገድ ነው የምንጠቀመው። እግዚአብሔር አይደለም እያገዘን ያለው፣ ለእግዚአብሔር አይደለም እየሰጠን ያለ ነው እና ወይ የሆነ ሞቲቬሽናል ስፒከር ሰምተን ወይ የሆነ ድንገት መነሳሳት ውስጥ እንገባና አሸንፈዋለሁ ከዚህ በኋላ ይሄንን ኃጢአት አላደርገውም ብለን ለራሳችን ቃል እንገባለን። የሆነ ነገር ካደረግን ቀደም እንዳልኳችሁ ሀውቱ ብለን ሰርች አድርገን ምናልባት ዓለም ላይ ያሉ ሰዎች የሰጡንን ቴክኒክና መንገድ እንደ መውጫ መንገድ እንጠቀመውና ድጋሚ ወድቀን እንሰበራለን። ንስሐ እንኳን ስንገባ የምንገባበት መንገድ በጣም መነሳሳት ይሄ ትክክለኛ ያልሆነ በመነሳሳት ውስጥ ነው። ድንገት የሆነ የሚመጣ ኃይል አለ አይደል? ከዚህ በኋላ አላረጉም ማቆም አለብኝ እኔ እንደዚህ አይነት ህይወት አይገባኝም እንልና ሄደን እንናዘዛለን። የምንናዘዝበት መንገድ ትህትና የለውም፣ ራስን ማዋረድ የለውም፣ ዝቅ ማለት የለውም። ጀስት ተናግሮ ቶሎ ለመገላገል፣ ቶሎ ለመቁረብ በመቸኮል ቶሎ ህይወትን ለመቀየርና አንዴ ንስሐ ከገባው ስጋው ደግሞ ከተቀበልኩ በኋላ ደግሜ አላረጉም ይሄ ህይወት የተቀየረ ከዚህ በኋላ ትቻለሁ የሚል መነሳሳት ውስጥ ስንቴ ገብተን ተመልሰን እንደወደቅን እናንተ ታውቃላችሁ። ስለዚህ ትህትና ያስፈልጋል። ትህትና ማለት እኔ አቅም የለኝም አቅሜ አንተ ነህ ማለት ነው። ሌላ ነገር የለውም። በነገራችን ላይ አቅሜ አንተ ነህ ማለት ነው። ያለ እኔ ምንም ልታርጉ አትችሉም፣ እኔ የሌለውበት ቦታ ላይ እናንተ የላችሁም ብለህ ተናግራል። ዮሐንስ ወንጌል ያለ እኔ ምንም ልታርጉ አትችሉም ብሏል። ስለዚህ ይህንን ቃል ይዛችሁ እግዚአብሔር ፊት ሂዱ። ያለ አንተ ምንም ማድረግ አልችልም በሉት። ያለ አንተ ምንም ማድረግ አልችልም፣ የፈጠርከኝ አንተ ነህ። ለእግዚአብሔር የሚሳነው ነገር የለም ተብሎ ነው ያደግኩት። የሚሳነው ነገር የለም፣ ይህንን ኃጢአት አውጣልኝ በሉት እና እስከዛሬ ሞክረናል፣ በጣም ሞክረናል። በዚህኛው ግን እስኪ ከእግዚአብሔር ጋር እንሞክረው ወይም ደግሞ እግዚአብሔር ይሞክር። በቃ በነገራችን ላይ እግዚአብሔር አጋዥ አይፈልግም። በጣም ብዙዎቻችን ጸሎት እናደርጋለን፣ ሊሆን ይችላል፣ ልንጾም እንችላለን፣ ንስሐ ልንገባ እንችላለን። ግን ኃጢአቱን ለማሸነፍ እየጣረን ያለነው በራሳችን ጉልበት ነው፣ እግዚአብሔር ካልተጨመረበት። እንዲያውም ሙሉ ለሙሉ ይህንን ህይወታችንን ይህንን ከኃጢአት ጋር ያለውን ትግላችንን ራሱ እግዚአብሔር ካልያዘው በስተቀር ልናሸንፍ አንችልም፣ በየትኛው መንገድ ልናሸንፍ አንችልም። ስለዚህ ትህትናን በመሞላት የንስሐ አባቶቻችን ፊት ስንዴ በመሰበር ስላልቻልኩ አቅም ስለሌለኝ እኔ ስለማልችል ለኃጢአት የተገዛው ሰው ስለሆንኩኝ ነፍሴን ለስጋዬ ያስገዛው ሰው ስለሆንኩኝ ራሱ እግዚአብሔር ያግዘኝ በማለት ራስን በማዋረድ ትህትና በተሞላው መንገድ መታገል ያስፈልጋል። ሰይጣንም ቢሆን በነገራችን ላይ በጣም የሚፈልገው ይሄ ነው። ለዛ ነው መጽሐፍ ቅዱስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። በራስህ ዕውቀት በራስህ ጥበብ አትመካ ያለው ለዛ ነውና እኛ የሞከረው ነገር ሁሉ አልሰራም፣ ግን እግዚአብሔር ቢጨመርበት ወይም ደግሞ ሁሉ እግዚአብሔር ቢወስዶ የሚሰራ ይመስላችሁ? ስለዚህ ለኃጢአት እጃችን እንደሰጠን ሁሉ ያንን ራሱን እጃችን ደግሞ ለእግዚአብሔር እንስጠው። እኔ ከዚህ ውጪ ሌላ መጠይቅ ነገር የለም በሉት። ንብረት ጠይቄ አላቅም፣ ምን ነገር አትጠይቁት፣ ስጋዊ ነገርም አልጠየቅኩም። ይሄ የምጠይቀ ነገር በእውነት አንተን የሚያስደስት ነገር ነው። አንተን መበደል ስለማልፈልግ፣ አንተን ማስቀየም ስለማልፈልግ፣ ከአንተ ጋር መለያየት ስለማልፈልግ ብዬ የምጠይቅ የምታገለው ነገር ነው። ትግሌን ይልኝ፣ ፍላጎቴን ይልኝ በሉት። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ብለሃል። እነሆ ጌታ ሆይ ከኃጢአት መላቀቅ እፈልጋለሁ በሉት። ያን ጊዜ ያድነናል። ስለዚህ እግዚአብሔር ሙሉ ለሙሉ እጁን የከተተበት ትዝ ይላችሁ ከሆነ 12 ዓመት ሁሉ ደም ሲፈሳት የነበረችው ሴት ያልሞከረችው መድኃኒት የለም። ገንዘቧን አፍሳለች፣ ለብዙ ባለመድኃኒቱ ሰጥታለች። ከስራ ሁሉን ነገር ባዶ እስክትሆን ድረስ 12 ዓመት ሙሉ ደሟን የሚያቆምላት ነገር ስትሞክር ነበር።
አንድ ጊዜ ግን ተነሳች። የክርስቶስ ቀሚሱን ነካዋለሁ ከዛ ድናለሁ ብላ አመነች። ሄዳም ነካችሁ። ምናልባት ቀላል ሊመስል ይችላል፣ ግን አይደለም። አንቺ ሴት እምነትሽ አድኖሻል አላት። ቀሚስ በመንካት ብቻ የዳነችው ስላመነች ነው። ቀሚስ መንካት ብቻ የሚያድን ሆኖ ሳይሆን እሷ ከልቧ ስላመነችው ስለ እምነቷ ብሎ አዳናት። ትንሿን ጥረቷን ማለትና ገንዘብ ከማውጣት ሌላ ቦታ ከመሄድ ከመሯሯጥ እኛ ልክ ነው ብለን ከምናስበው ነገር ሁሉ እግዚአብሔር ያድነኛል ብሎ ማመኑ ለእግዚአብሔር ያንን ኃጢአት አሳልፎ መስጠቱ ብቻ ነው የሚያድንና አንተ ሰው እምነትህ አድኖሃል፣ አንቺ ሴት እምነትሽ አድኖሻል መባል የምንፈልግ ከሆነ ቀሚስ መንካት የተባለው የእሱን ቀሚስ መያዝ የተባለውን አልለቅህም ማለት ያስፈልጋል። ስለዚህ ያለህበት መጥቼ እሰጥሃለሁ፣ ኃጢአቴን አሳልፌ እሰጥሃለሁ፣ ከዚህ በኋላ ቴኬር የምታደርገው አንተ ነህ ማለት ያስፈልጋል። ከዚህ በኋላ ኃጢአት እንዳልሰራ ማድረግ የምትችለው አንተ ነህ፣ ከዚህ ኃጢአት የምታወጣኝ አንተ ነህ ብላችሁ በማመን ራስን በማዋረድ ውስጥ ሆነን ወደ እግዚአብሔር መቅረብ ያስፈልጋል። ስለዚህ አሁን ንስሐ መግባት ብቻ ሳይሆን በትህትና የተሞላ ንስሐ መግባት ያስፈልጋል። በማልቀስ በመዋረድ ይኸው አቅም የለኝም ማለት ያስፈልጋል። ብዙዎቻችን ከኃጢአት በኋላ ድጋሚ መነሳሳት ሲመጣብን አሸንፋለሁ ነው ምንለው፣ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እንችላለሁ። ስለምፈልግ ብቻ ከዚህ ኃጢአት መውጣት ስለምፈልግ ብቻ እግዚአብሔር ያድነኛል። ለምን? መልካም ሐሳብ ስለሆነ እቅዴ፣ ልመናዬ፣ ጥረቴ፣ ምኞቴ እግዚአብሔርን አለማስቀየም ነው፣ ሌላ ነገር አይደለም። ይህንን ደግሞ ከእግዚአብሔር ውጭ ማን ሊደግፈው ይችላል? እግዚአብሔር ከዚህ በላይ ሌላ ሐሳብ ምን ሊያደንቅ ይችላል? ምን ሊፈልግ ይችላል? ስለዚህ ያንን በማለት ትህትና የተሞላው ንስሐ መግባት ያስፈልጋል ማለት ነው። ሌላኛው እዚህ ላይ በጣም ሪሌት የሚያደርግልኝና በጣም የምወደው ታሪክ የቅዱስ ጴጥሮስ ታሪክ ነው። ይገርማችኋል። ክርስቶስ በባህር ሲራመድ ያኔ ማዕበሉ ሁሉ ሲመጣ ጴጥሮስ አሻግሮ ክርስቶስን ካየው በኋላ ጌታ ሆይ እንዳንተ በባህር እንድራመድ ጥራኝ፣ እዘዘኝ አለው። ወይም ደግሞ አስችለኝ ሲለው ና አለው። ያን ጊዜ ክርስቶስን አይን እያየ በዘመናችን ሰምተንም አይተንም ማናውቀውም ተአምር የሆነውን ነገር በባህር መራመድ ጀመረ። አይኑን እያየ እየተጠጋው ግን ምን ይላል መጽሐፍ ቅዱስ? ነፋሳቱን መስማት ጀመረ። ነፋሱን አየ፣ ማዕበሉን አየ። ከዛ አስታወሰ፣ ለካ ባህር ላይ ነኝ፣ ለካ ውሃ ላይ ሰው መራመድ አይችልም የሚባለው ወደ እውቀቱ መምጣት ጀመረ። ወደ ራሱ መመልከት ጀመረ። ልክ የክርስቶስን አይን ማየት ሲያቆም መስጠም ጀመረ። እና ይሄ ነው ፖይንቱ። የማይቻል የመሰለን መቼም አልወጣም ከዚህ ኃጢአት ያልነውን በባህር ላይ እንደመራመድ እንወጣዋለን። እንዴት ካላችሁ የክርስቶስን አይን በማየት ብቻ፣ የክርስቶስን አይን በማየት ብቻ፣ እሱን በማመን ብቻ። እና ለወድቅ እችላለሁ እኮ ይሄ እኮ በጣም ለብዙ ዘመን የተቸገርኩበት ኃጢአት እኮ ነው ምናምን ማለት ምንጭስ ልክ ስንጀምር ነው የምንወድቀው። በነገራችን ላይ ሴጣን የነገረን በጣም ብዙ ውሸቶች አሉ። በጣም ብዙ ውሸቶች ስለ ራሳችን የምናስበው ራሳችን የምናይበት መንገድ ሁሉ አብዛኛው የተሳሳተ ነው፣ በጣም የተሳሳተ። እግዚአብሔር ግን ልጄ ይችላል ነው የሚለው። ቢጠየቅ የሚናገረው አስችለዋለሁ ነው የሚለው። እና እሱን የተጠጋ እግዚአብሔርን ያመነ ከምንም ነገር በላይ ደግሞ የክርስቶስ አይን ላይ አይኑን አሳርፎ የሚራመድ ሰው ምንም ነገር ያልፋል። እንኳን ይህን ኃጢአት ምንም ነገር እናልፋለን። ክርስቲያኖች ምንም ነገር እናልፋለን። እና አይናችንን ከሱ ባለማንሳት ቅድም እንዳልኳችሁ መጸለይ ያስፈልጋል። እዘዘኝ ብሏል። ስለዚህ ጌታ አውጣኝ ከዚህ በዚህ ሁሉ ማዕበል ውስጥ አንተን ብቻ እያዩ በባህር እየተራመድኩ መምጣት እንደምችል አምናለሁ፣ ግን አንተ እዘዘኝ፣ አንተ በለኝ። ነፃ ፈቃዴን አሳልፌ እሰጥሃለሁ፣ ሰውነቴን ሁሉ ነገሬን አሳልፌ እሰጥሃለሁ፣ አንተ አስችለኝ ማለት ያስፈልጋል። ያን ጊዜ በባህር እንራመዳለን። ያሰጠመን ለብዙ ጊዜ ከምድር በታች አድርጎን የቆየውን ይህን ክፉ ልማድ ኃጢአታችንን ድል የምንነሳበት ኃይል እናገኛለን። መቼ ካላችሁኝ የክርስቶስ አይን ላይ አይናችን የተከልን ቀን ነው። ያው የመጨረሻው ሁላችንም የምናውቀው በጣም ብዙ ጊዜ የተጨቃጨቅንበት የተነጋገርንበት ነገር ቢኖር የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ። ያለሱ ምንም አይነት መፍትሄ ሊኖር አይችልም። በነገራችን ላይ አሁን ምናልባት በጣም በብዙ ክፉ ልማድ የነበርን ምናልባት በጣም በብዙ ክፉ ልማድ ውስጥ ያለን ሰዎች በጣም ስለተሰቃየን ሜቢ በጣም ማጂካል ሚስቴሪየስ የሆነ በጣም ኤክስፔክት የሚደረግ የሆነ ዲቴይል ነገር አዲስ ነገር ይነግረናል ብላችሁ የሰማችሁ ሊሆን ይችላል። ከክርስቶስ ሥጋና ደም ከንስሐ እና አሁን ከነገርኳችሁ በተለይ ሌላ አዲስ ነገር የለም። ይህንን መደጋገም ብቻ ነው የሚያድነው። አንድ ጥሩ ዜና ልንገራችሁ። የጌታችን ሥጋና ደም የምንቀበለው ንጹህ ሆነን አይደለም፣ ንጹህ ለመሆን ነው የምንቀበለው። ከኃጢአታችን ተላቀን ደህና ሰው ከሆንን በኋላ የምንቀበለው ነገር አይደለም። ደህና ሰው ለመሆን ከኃጢአታችን ለመላቀቅ የምንቀበለው ነገር ነው። የክርስቶስ ሥጋና ደም የመጨረሻው ማብቂያው አይደለም፣ መድኃኒት ነው። እየደጋገምን መቀበል የምንችለው ነገር ነው። ይህንን ነገር ከልባችን ማመን ካልጀመርን መቼም ቢሆን አንለውጥም። መቼም ልንተወው አንችልም። መቼም። ስለዚህ ለመቁረብ አስቡ ብሏል እኮ ክርስቶስ። ሥጋዬን የሚበላ ደሜን የሚጠጣ እኔ በእሱ እኖራለሁ፣ እሱ በእኔ ውስጥ ይኖራል። ክርስቶስ በሰውነታችሁ ከተዋሃደ፣ ሥጋው ከሥጋችሁ፣ ደማችሁ ከደማችሁ፣ ደሙ ከደማችን፣ ሥጋው ከሥጋችን ጋር ከተዋሃደ እንኳን ኃጢአት ምንስ ነገር አናሸንፍም። ስለዚህ ኃጢአቱን ድል ካረኩ በኋላ ቆርባለሁ አይደለም፣ እንዳትፈሩ። ክርስቶስ የፈቀደውን ነገር
እኛ እንዴት ፈርተን ወደ ኋላ እንላለን? ንስሐና ቁርባን የሚደገቡ ሚስጥራት ናቸው ብላ ቤተክርስቲያን አስተምራናለች። ዛሬ ብንወድቅ ነገ ንስሐ እንገባለን። ነገ ንስሐ ገብተን ከነገ ወዲያ ብንወድቅ ድጋሚ ንስሐ እንገባለን። አሁንም እንቆርባለን፣ አሁንም ኃጢአት እንሰራለን፣ አሁንም እንቆርባለን። በጣም በተደጋጋሚ ባደረግነው ቁጥር በሰውነታችን እየተዋሃደ ለኃጢአቱ ያለን ቦታ እየቀነሰ ለእግዚአብሔር ያለን ፍቅር እየበለጠ ኃጢአቱ ላይ ያለን ጉልበት እየጨመረ ይመጣል። ስለዚህ እመኑኝ እስካሁን ድረስ ያወራሁትን ነገር ሁሉ ትታችሁ ይህን ብቻ ብትሰሙ ብቻ በቂ ነው። የክርስቶስ ሥጋና ደም መቀበል ብቻ ነው የሚያድነው። ይህንን ማሰብ ያስፈልጋል። ትልቁን የመጨረሻው መፍትሄ ነው። ምንም ብታደርጉ መጨረሻ ይሄን መሆን ያለበት፣ ምንም ብናደርግ መጨረሻ ላይ መድረስ ያለብን ለዛ እና የኢሞርታሊቲ ሜዲሲን ነው። ኢሞርታል ነው የምትሆኑት፣ የማይሞት ሰው ነው የምትሆኑት በክርስቶስ ሥጋና ደም። ሞተን እንኳን አንሞትም፣ ወድቀን እንኳን አንወድቅም። የጌታችን ሥጋና ደም የተቀበለ ሰው ቃል አለው። መንግሥተ ሰማያትን የመውረስ ኃጢአትን ድል የማድረግ ቃል አለው። ቃል ተገብቶልናል። ሥጋዬን የሚበላ ደሜን የሚጠጣ ተብለናል። እና ከዚህ የበለጠ ሌላ ምንም መፍትሄ የለም። ምንም መፍትሄ የለም። አይኑ ሁላችን የምንሸሸው ነገር ነው። ማናችንም ማድረግ የማንችለው ነገር ነው። ምናልባት ቆራቢ የሆነ እኮ እንዲህ ታደርጋለች ምናምን ብለን ብዙ ጃጅ የምናደርጋቸው ሰዎች ይኖራሉ። እመኑኝ ግን ያለሱ ምንም አይነት መንገድ ምንም አይነት መፍትሄ አይኖርም። ስለዚህ የመጨረሻው ዋነኛው ሁሉንም ነገር ጠቅልሎ የሚይዝልን ከዚህ ክፉ ልማድ ከዚህ ኃጢአት የመላቀቂያ ብቸኛው መድኃኒታችን መንገዳችን የክርስቶስ ሥጋና ደም መቀበል ነው። ሁላችንም ለዛ ያብቃል። የመጨረሻ የምላችሁ ነገር ይሄ ትግል እስክትሞቱ ድረስ አይቆም። ተስፋ ለማስቆረጥ አይደለም እምላችሁ። ሁሌም ከኃጢአት ጋር ትግል አለ። እስክንሞት ድረስ ወደ ክርስቶስ እስክንሄድ መንግሥተ ሰማያትን ወርሰን ከእሱ ጋር በሰላም መኖር እስክንጀምር ድረስ ሁልጊዜም ትግል አለ። ስለዚህ ያ ማለት ሁሌ ነው የምንታገለው እና ከዚህ በኋላ ኤክስፔክት አድርጉ ማለት አይደለም። አንዴ ድነን ከዛ በኋላ ደስተኛ ሆነን እንኖራለን ማለት አይደለም። በጣም ብዙዎቻችን ኤክስፔክት ስለምናደርግ በጣም በቃ አንዴ ንስሐ ከገባን አንዴ ስቆርም ከተቀበል መውደቅ የለ ስለሚመስለን፣ ክርስትና ግን መውደቅና መነሳት መውደቅ መነሳት መውደቅ መነሳት። ሁሌ እንደምላችሁ በወድቅ እነሳለሁ ያለውን ወጣት ሁሌ ተነጋግረን የለ። ስለዚህ በወድቅ እነሳለሁ ብላችሁ እያሰባችሁ አልወድቅም ከዚህ በኋላ ምናምን ብለን በመታበይ ሳይሆን እግዚአብሔር ይጠብቀኛል ብሎ በማመን ቅድም እንዳልኳቸው ያልናቸውን መፍትሄዎች ሁሉ በማድረግ ከነገሮች በመራቅ ያንን ኃጢአት እንድናረግ ከሚያደርጉ ነገሮች ሁሉ በመራቅ የጌታችን ሥጋና ደም የተቀበልን ግን ምንወድቅም እንነሳለን ማለት ነው። እዚህ ኃጢአት ላይ ትልቁ ፖይንት ተስፋ አለመቁረጥ ነው። በፍጹም ተስፋ እንዳትቆርጡ። ለምን በቀን 10 ጊዜ አታደርገውም? ለምን አሁን ቆርብ አሁን አታደርገውም? ይሁዳ ትዝ ይላችሁ የቆረበ ሌሊት እኮ ነው ክርስቶስን የሸጠው። ጴጥሮስም የካዱ የቆረበ ሌሊት ነው፣ ግን አለቀሰ፣ ተመለሰ። የሆነ ልጅ ስምዖን የተወደኛሉ ሲሉ እንደወደ አንተ ታውቃለህ ብሎ ወደ ሐዋርያት ተመለሰ። ቀላቀለው ማለት ነው። እና ሐዋርያት ክርስቶስን በስቅለቱ ቀን የሸሹት እኮ ከቆረቡ በኋላ፣ ኃጢአት የሰሩት የበደሉት ከቆረቡ በኋላ፣ ጴጥሮስ የካዱ ኃጢአት የሰራው ከቆረበ በኋላ፣ ሚስጥረ ቁርባን በተፈጸመበት ሌሊት ነው ጥለውት የሸሹት፣ ክርስቶስም የተያዙ። ከዚህ ይሄ ምልክት እኮ ነው። ይሄ ትምህርት ነው። ይሄ ምሳሌ ነው አለ። ከስጋው ደግሞ በኋላም በኃጢአት መውደቅ አለ ሲል ነው ክርስቶስ። ግን ከኃጢአት መውደቅ በኋላም ደግሞ ስጋው ደግሞ አለ። እስክንሞት ድረስ የክርስቶስ ሥጋና ደም በየዕለቱ እየተፈተተ ይጠብቀናል ቤተክርስቲያን በየቀኑ። ስለዚህ በወድቅ እነሳለሁ የሚል ሜንታሊቲ ከሌለን አንድን ተስፋ እንዳትቆርጡ። አይኖ በጣም ይከብዳል፣ በጣም በጣም ይከብዳል፣ ይገባኛል። ያንን ኃጢአት በተደጋጋሚ ማድረግ ራስን ሁልጊዜ ተመሳሳይ ቦታ ላይ ማግኘት በጣም ከባድ ነው። አሁን ብዙ ሰው የሚናገረው ነገር አለ። እንዲህ ቁጭ ብለህ ስታወራ እንደምታወራው ቀላል አይምሰልህ የሚሉኝ ሰዎች አሉ። ለማንም ሰው ቀላል እንዳልሆነ አውቃለሁ። እኔ የምፈተንበት ነገር ሁላችንም የምንፈተንበት ነገር በዚህ ልክም ደግሞ የምናወራው ስለማናውቀው አይደለም። አንብበን ተዘጋጅተን የምንመጣው ነገር አይደለም። ይሄ ህይወታችን የሁላችንም ወጣቶች ህይወት ነው። ግን ቤተክርስቲያን እንዳስተማረችን እንደነገረችን ከሆነ ተስፋ መቁረጥ መፍትሄ ሊሆን አይችልም። አዎ ከባድ ነው፣ ግን ይቻላል። ከኃጢአትን ድል ማድረግ ይቻላል። ከእግዚአብሔር ጋር መሆን ይቻላል። ስጋው ደግሞ መቀበል፣ ንስሐ መግባት፣ ጻድቅ ቅዱስ መሆን በዚህ ዘመን ይቻላል። መንግሥተ ሰማያትን መውረስ እንችላለን። ይሄንን እውነት ለመናገር ነው እዚህ የተቀመጥነው እንጂ ነገሩ ቀላል ሆኖ አይደለም። በሚያወሩ አይበስም ብላችሁ ነው። በሁላችን ምን ኃጢአተኛ ከእናንተ በላይ ያልሆንም ብላችሁ ነው። ግን ተስፋ አለን ነው። እግዚአብሔር ንስሐን ሰጥቶናል። ስለዚህ እንደነ ግብፃዊቷ ማርያም እንደነ አባ ሙሴ ጸሊም እንደተነሳኑ ቅዱሳን ተስፋ ሲሰጠን ነው እግዚአብሔር። ፈያታዊ ዘማ እንደበደለው እኮ ማናችንም አልበደልም። ቅዱስ ዳዊት የሰራውን በእርግጠኝነት አንተም አንቺም እኔም አልሰራ ነው፣ ግን ተነስቷል። ይሄው ልበ አምላክ እስከመባል ደርሷል። እስኪ በመጽሐፍ ቅዱስ ኃጢአት ሰርቶ ያልወደቀ ማንን ታውቃላችሁ? ከዛ ሳይልተነሳ ማንን ታውቃላችሁ? ሁሉም ተፈትኗል። ሁላችን ተፈትናልና እና የቅዱሳን ገድል ብታነቡ ወድቆ ያልተነሳ ማንም ሰው የለም። ስንክሳር ብታነቡ እግዚአብሔር ሕይወቱን ያልቀየረለት የለምና አንድ ቀን ሰው ያደርገኛል፣ አንድ ቀን ድል አደርገዋለሁ እያሉ በየቀኑ መታገልን መምረጥ ያስፈልጋል። ቃልም አልገባላችሁ ነገር ግን ሁልጊዜ ሰላም እንሆናለን ማለት አይደለም። ክርስትና ጠባቧ መንገድ ናት። ሁልጊዜ ትግል ነው።
ቅዱስ ጳውሎስ ተናግሯል። እስከ ደም ድረስ እንታገላለን ከኃጢአት ጋር ብሏል። ደም እስከሚያፈሰን ድረስ እንታገላለን ብሏልና እስከ መጨረሻው ሀቀታችን ድረስ ከኃጢአት ጋር እየታገልን ከራሳችን ምኞትና ፍቃድ ጋር እየታገልን እግዚአብሔርን እየወደድን ተስፋ ባለመቁረጥ ስጋው ደሙን እየተቀበልን ንስሐ የገባን እስከ መጨረሻው መጽናት ያስፈልጋል። እግዚአብሔር አምላካችን ቅዱስ እግዚአብሔር አባታችን ኢየሱስ ክርስቶስ ከዚህ ኃጢአት ሁላችን ነፃ ያውጣን። ቅዱሳን መላእክቱን ቅዱሳን ሰማዕታቱን ልኮ እንዲራዱን ያርግልን። በእውነት ከዚህ ከጠላን ራሳችን እንድንጠላ ካረግን ከሰዎች ከለየን ከሰውነት ተራ ከሁሉ ነገር ወደ ኋላ ያስቀረን ይህን ክፉ ልማድ ሱስ ነቅሎ ለንስሐ ለስጋው ደሙ ያውቃን። ሁላችንም የተማማርነውን ትምህርት በልቦናችን ጽላት ጻፍልን። የተማርነውን ደግሞ ተግብረን ነገ በንስሐና በስጋው ደሙ ክፉ ልማዳችንን ታግለን እስከ መጨረሻው በጽድቅና በቅድስና ሕይወት እንድንኖር በመጨረሻውም ደግሞ የምናፍቃትን መንግስተ ሰማያት ለመውረስ ያብቃን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም።